ሰላም ዋላችሁ። እንዴት ነህ አጅሬ? ሰላም ነው ማማ? ደህና ነህ? እግዚአብሔር ይመስገን። እኔ ምሎት የመርዝ ማስቲሽ አሉት? እኔ ጋር መጣ የለም የሚባል ነገር የለም። ሁሉ ነገር አለ። ምን ፈልገህ ነው? ጥሩ። ይህን ጫማ በመርዝ ማስቲሽ በደንብ አጣብቁት። ምንም እንዳታስብ። እንደኛ ሰፈር የድር ሊቀመንበሮች አንዴ ስልጣን ይዘው እንደማይለቁት በዛ አይነት ማስቲሽ ነው ጥብቅ አድርጌ ማስይዝል። አደራ አደራ፣ ነገ ከባድ ቀጠሮ አለብኝ። አደራ እንዳያሳፍሩ። ጥሩ አርጋሃል ደጅዬ። እንዴ እኔ እዚህ ሰፈር እኮ ያልዞርኩበት እንደው ድግስ ተጠርቼ ያልበላሁት የለም። ያንተን ሰርግ ብቻ ነው ያልበላሁት። ደጅዬ ሙት እስቲ እንደው አግባና አብላኝ። ትራስ ታቅፈ ከምታድር ሚስትን አቅፈ ብተኛ አይሻልም እንዴ? ክረምት እኮ መጣ ደግሞ። የኔ ጌታ። አይ ማማ ሰርጋሉ ቀለኞ ነው። ውይ ይቅር በለኝ ልጄ። ለካ ከሰርግ በፊት ሽምግልና አለ። ግድ የለም ለሱ ምንም እንዳታስብ። እኛ እድርናት አለ ምን የመሰሉ ሽማግሌዎች አሉ። እነሱ መርጠ ይዘህ ትሄዳለህ ለሽምግልና። ማማ አልሰሙም ማለት ነው? ምኑን ነው ያልሰማሁት? የዘንድሮ ሽምግልና ሰርግ በሉት። አረ እንደውም ከሰርግም ይበልጣል። እንዴት ብሎ ነው ሽምግልና ከሰርግም ይበልጠው? ያቺ ማናት ዲፕሬሽን ላይ ነኝ የምትለው ቲክቶከር ለሽምግልናዋ 80 ሽማግሌ 5 በሬ 2 ሚሊዮን ብር ነው ይወጣላት። ስማም ወልደ መንፈስ ቅዱስ። ለሽምግልና የሁሉ ብር? አይደንግጡ። እኔም ስሰማ እንዲህ ነበር የደነገጥኩት። አሁን ተረዱኝ አይደለ? ለምን እንደማላገባ ተረድቻለሁ። እማማ አደራ ለነገ ያርሱልኝ። አደራ አደራ። አታስብ። አርጌ ነው የምጠብቀው። እሺ በሉ ሰላም ዋሉ። እሺ ዋና በሰዓት መምጣት ነው። አራራራራራ ይሄማ እንኳን ማስተሽ እናት አለም በምንም እኮ የሚጣበቅ አይደለም። እንደውም በነካጄ ይሄ መሰፋት ነው ያለበት። ማስተሽ እኔ መርዝ ማስተሽ ሚለኝ መርዝ ይብላ አባቱና እንዳይጥ እንጂ መርዝ እኔ የት አግኝቼ ነው በመርዝ ማጣብቅለት? እኔ አጣብቄ በዚህ ሰፋለሁ። ዋናው ስራ መስራት ከተጀመረ አላቅም አልችልም የለኝም አይልም ነጋዴ። በቃ ደግሞ አደራ አይለኝም። እንዴት ዋልሽ? ውይ ቀኑብሽ እናቴ። እንዴት ነሽ? እንዴት ሰነበትሽ? አለሁልሽ። አንቺ እንደምን? ደህና ነኝ። እንደው አንቺ እኮ የልብ አዋቂ እኮ ነሽ። እንቅልፉ ደፍቶ ሊገለኝ ሲል ነው የደረሽ እኮ። ይኸውልሽ የኔ ቡና ያንቀላፋ አይደለም። አዎ የሞተ ይቀሰቅሳል። እውነት ብለሻል። ለመሆኑ ስራው እንዴት ነው? የምን ስራ? ስለላ ነው እንጂ። የምን ስለላ? እኔ የምለው ያ ባልተብየው እኔን እንደ ሸንኮራ መጥ አርጎ ጥሎ አንዲት ፍሬ ልጅ ማግባቱን አልሰማሁም ነው የምትይ? እሱንማ ሰምቻለሁ። ታዲያ እሱ ሌላ ሰው ሄዶ ማግባቱ ካንቺ ስራ ጋር ምን አገናኘው? እዚህ ሰፈር መግባቱን ሰምቻለሁ። ቡና መሸጤ የስለላው አንዱ አካል ነው እንጂ እንዲሁ ወንድ እኮ አያረጅም ወይ ደስታ። አሁን በዚህ እድሜው እሱ ሌላ ሴት ሄዶ አሁን ትዳር ውስጥ አይው መቼም እንደዛ ሄዶ ጉድ ማለቱ ምን ያረግለታል? ምን ሊጠቀም ነው? እሱ መች አረጀ? እኔ ነኝ እንጂ በላይ ቺት እያደረገብኝ። ለነገሩ ተገላገልኩት። እንዴት? ይኸውማ በሱ ምክንያት እድር ላይ 3 ነው የተከሰስኩት። አረቀም እያልገባኝ። እስቲ እንደው ግልጽ አርጊልኝ። ቤቷ ውስጥ ጄኔሬተር እየለኮሰች ነው አላስተኛለችኝ ብለውኝ ነው። እውነታቸው ነው። በማታ አንቺ ጄኔሬተር ለምን ትለኩሻለሽ? ጄኔሬተር አላችሁ እንዴ? አይ ትርንጎዬ፣ ጄኔሬተርማ ቢሆን ኖሮ ጥሩ ነበር። ታዲያ ምንድነው? ያሱ ማንኮራፋት ነው። በማንኮራፋቱ ነው የከሰሱሽ? አቤት የዚህ ሰፈር ሰው። ታዲያ በገዛ ቤቱ ቢያንኮራፋ ቢፈሳ እነሱ ምን አገባቸውና? ምን ማለት ነው? እያገሽለት ነው? ኧረ አይደለም፣ እኔ እያገሽኩለት አይደለም። እሺ አሁን ደስታ የት ነው ያለው? እዛ ማሽሌ ወፍጮ ቤት ጋር ታይቷል ተብሏል። ዛሬ ወይ ነገ በቁጥጥር ስራ ውለዋለሁ። ወይ ጉድ! ጥሩ አርገሻል። በይ ቡናውን ቅጅልኝና እየጠጣን እናውራ። ቆንጆ ነው እኮ ያንቺ ቡና። እንዴ በጣም ባለሙያ ነሽ። በጣም እንዴት አርጌ እንደምቆላው ብታይ። ኧረ ታዲያ አቆራ ግን የበቀደሙ ሙች አሻሮ ነው የመሰለ
እንደዛ ሲል ይበረክታል አሉ። በይ እስቲ አርጊው። አታመሰግኝም አይዳ አንቺ ደግሞ ምን ነው እናቴ እንዴ የፈረስ ጭራ የመሰለ ወይ ጭራ አታውቂ እና ምን ሙች ሽኳር የለውም እንጂ እንደ ሽኳር ለነገሩ ለኛ እድሜ ሽኳር ጥሩ አይደለም። እንኳን ቀነሽው እንጂ ሽኳር ሳታረጊበት ሙች ባዶ አርገሽዋል። አይ ስኳር ስሙ ጠፍቷል። ምን ያደርግልናል? ስሙ ጠፋሽ? አዎ እንኳን ለማለ ኧረ የታባቱ ለኛማ ምን ያደርጋል? ለልጆቹ ነው እንጂ። አዎ ጠቆር አታርጊው። እንዲህ በረክት ነው ጠቆር የምታረጊው? ኧረ ተይ አልጠቆረም። ይሄንን የመሰለ እንደው በይ ጥሩ እንግዲህ ለኔማ ምንም አይደል። ወይ እኔ ሽኳሩ እንደው ሽኳሩ አንሶታል ሙች ግን ይሁን ግድ የለም። እኔ አሁን መተውም ነው ያለብኝ። በይ እስቲ ቀጥይ እሺ ጨዋታውን። ይኸውልሽ እቤት ከመጣ በኋላ ቁጭ ብሎ ይጻጻፋል። ከማን ጋር ነው ስለው ስለ ስራ ጉዳይ ነው አያገባሽም ይለኛል። ምን ሆነሻል ቀኑዬ? ስለ ስራ እንደሆነስ የሚያወራው እኔም ብዬው ነበረ ግን ፈጣሪ እጄ ላይ ጣለው። እንዴት? ይኸውልሽ የሆነ ቀን ሻወር እየታጠበ ስልኩ ጠራ። ከዛ ሳነሳው ሄሎ የኔ ፍቅር አትልም። አንቺ ተሳስታ እንዳይሆን እኔም ብዬ ነበረ። እንዴት ሰው ስም እየጠራ ይሳሳታል? እንደው የሚገርም እና ጠየቅሽው? ስጠይቀውማ ሸምጠጥ አድርጎ ካደኝ። ልጅሽ ትሆናለች አላለኝም? እውነቱን ቢሆንስ? አንቺ ደግሞ ምን ማለትሽ ነው? ማሰባችን እያልሽኝ ነው? ኧረ እኔ ያላልኩም ነው እንጂ እናት እንዴት የልጇን ድምፅ ይጠፋታል? ወይ ጉድ! እና አሁን ብታገኘው ምን ልታረጊው ነው? እሱን ሳገኘው እነግርሻለሁ። በይ እናቴ እኔ አሁን ወደ ስለላይ ልሂድ። ስሜን አምጪው እስኪ። በእንኪ አይ እንዴ ሂሳቡን ውሰጅ እንጂ። ሂሳቡ ይቀመጥ። እወስዳለሁ። ይቀመጥ። እውነትም ስለላ ከሰረች በቃ እየዞረች እንደው እንዴ አይ በስተርጅና እንደው እሱስ ምን ሆኖ ነው እንደው ለነገሩ አያርፍ። እኔንም እኮ ሲያይኝ መንገድ ላይ እንዴ ችብሎ የሚያይኝ ነገር አለው። አይ ደስታ ወይ ጉድ! ሰው ሳያረጅ ለካ እንደዚህ ይሆናል። ደህና አደሩ እማማ። እንዴ ደጀኔ እንዴት ነህ አባቴ? ደህና ነህ? አለው እማማ። አለቀ ጫማው? እንዴ በደንብ ነው። ይኸው አልቋል። እንዴ ምንድነው ይሄ? አሳመርኩልህ አይደል ደጀንዬ? ቆንጆ አረኩት። ይኸው ይቀልዳሉ እንዴ? ማን ነው ስፎታ ያሉት? ምን ሆናል? ተጣበቀም ተሰፋም ዋናው መጣበቁ ነው አይደል? በጣም ይገርማል የእውነት። ወዴት ሂሳቤን አምጣ እንጂ። ጫማዬን አበላሽተው ሂሳብ ይላሉ እንዴ? እንደውም ላበላሹበት ሊከፍሉኝ ይገባል። ይኸውልህ ቀልዱን ተውና ሂሳቤን ስጠኝ ብያለሁ። እንደውም ማለት ነው አልሰጡትም። ምን ያመጣሉ? ማን ነው? አምጣ ብያለሁ። አምጣ። አልሰጥም። አምጣ ብያለሁ። ልቀቅ ብያለሁ። ቆይ ያምጣ ብሬን አምጣ። እኔ ይሄን ሰውዬ ገድዬ ለህግ እጄን ሳልሰጥ ብሬን አስቀብለኝ። አምጣ። አንተ ምን ሆነ ነው? አይደብርህም እንዴ? ብራቸውን ስጣቸው እንጂ የሰሩበት እኮ ነው። ተራማጅ የነበረውን ጫማዬን ተሳቢ አድርጋ እንዴት ነው የምሰጣት? ማለት እኔ የምለው ማማ፣ ቆይ ልጁ አጣብቁልኝ ብሎ ነው የሰጡት። እርሶ ለምንድን ነው የሰፉበት? ቀጠሮ አለኝ እባክዎት ቸኩላለሁ አለ። ማስትሽ አለቀ። ቀጠሮ ካለው ብዬ ለሱ አዝኜ ነው አሰፍቼ የሰጠሁት። ሐሳቦት እኮ ጥሩ ነው፣ ግን ሰው አይረዳውትማ። እኔ እኮ ነግሬዎታለሁ የሥራ ይቅርብዎ ብዬ። አንተ ይሄን ንግግር ደገምከው። ለምንድን ነው የሚቀርብኝ? ይኸውልዎት ማማ፣ ሌላ ሰው እንደዚህ ልጅ እኮ ዝም ብሎት አይሄድም። ቆይ እኔ ዳኒ መቀሱ ጋር ድም ገላጋይም ሰላይም ሞኝ እችለዋለሁ እንዴ? ጉረኛ ነህ። እኔ የምለው ዳንዬ። አቤት ማማ ጠሩኝ? እኔ የምለው ዳንዬ የምትበላው ምግብ ወደ እግር ነው እንደሚሄደው ነውስ ወይ ለህሊና ነው የምትበላው? አልገባኝም ማማ። እንዴ እኔ ካወቅኩ ጀምሮ ስትበላ ነው ማውቅ። እኔ ቤት ትበላለህ፣ ሌላ ቦታ ሄደህ ትበላለህ።
ነው ወይ ፌስታል ይዞ ከወድ ውስጥ የሚጠብቅ ሰው አለ? ኧረ ተው ማማ፣ እኔ እኮ ኢትዮጵያን በቦክስ ወክዬ እንደውም ከሻሩ ጋር ልደባደብ ነው። ቀጠሮ እኮ ይዘናል። ኧረ እንደው አታስቀኝ ዳንዬ። አሁን በዚህ ሰውነት እኔ ባጠገብ ባልፍ እንደው አትወድቅም? ኧረ ማማ እንደዚህማ ሙድ ያዙብኝ፣ አይምሮ ይነካል። ያውቁኝ የለ ባይሆን ዛሬ ላገላገልኩበት ኮሚሽኔን ይሰጡኛል። ተው ዳኒ ተው፣ እንደ ኮሚሽን የምትጠይቅበትን ነገር እየለየ። እኔ እኮ ምሎት እኔ እንዲያው ሲያዩኝ የከሳሁት እኮ በምግብ አይደል እና በምንድን ነው? በናፍቆት። ማን ናፈቀ? ለምን እንደሆነ አላውቅም። ሙና ይኸው ቀን ከሌት አይኔ ላይ የተመላለሰችብኝ ነው። ሙና ናፈቀች? ሙናማ እናት አለም ናፍቃ ትቀራለች። እሷ ቻይና ገባች እኮ። ሙናዬ እኮ ቻይና ሄደች። እኔን ግን ማን ነው ከዚህ ሀገር አትውጣ ብሎ የረገመኝ? በቃ ማማ እኔ ልሂድ፣ እቸኩላለሁ። ቆይ ዳንዬ፣ ይሄ ብርሃኑ ልጅ ከአሜሪካን ሀገር ሲመጣ ትቶት የሄደ ጫማ ነው ለአንተ። ጫማ ለኔ? አዎ፣ ይህችን ጫማ ቀይር እሺ። ኧረ ቀይራለሁ፣ እንደውም ሰልችቶኝ ነበረ። አይ መሰሰም ሰለቸ እንጂ ግድ የለም ግድ የለም ልጄ። አዎ ቆንጆ ጫማ ነው ደግሞ ብራንድ ነው እያለ ነበር። ብራንድ ነው። በቃ መሰግል ልሂድ። በቃ ሂድና ዘንጥ በልባት። ምንም ቢሆን የምትታዘዘኝ አንተ ነህ። ምን አረጋል ተቀምጦ። እሰይ እናቴ ተራረስኩ። አሁን እንግዲህ መሄድ ነው። ማን አለ የሚመጣልኝ እንደው የሚያግዘኝ? አይ አረደ እዚሁ አርጆ ልሂድ እንጂ። አይ ወንበሮችንማ ይዤ ልሂድ እንጂ። ኧረ ጉድ እኮ ነው እናንተ። የዛሬ ዘመን ልጅ አይላክ። ማነህ ያበሩ? ና እናቴ ና እችን ውሰድልኝ። ኧረ ና ውሰድልኝ። ና ልጄ ና እንዴት ነሽ? ደህና ነኝ ማማ። ደህና ነሽ የኔ ቆንጆ? ደህና ነኝ እግዚአብሔር ይመስገን። ጫማ ልታስቀቢ ነው? አዎ ማማ፣ ሰፈር ውስጥ ስጠይቅ የምትፈልጊውን መረጃ ከሳቸው ታገኛለሽ ተብዬ ነው። ትክክለኛ ሰው ጋር ነው የመጣሽ። ሙች እኔ ጋር መጥቶ መረጃ የሚያጣ ሰው የለም። ለመሆኑ አንቺ እዚህ ሰፈር አይደለሽ? ማለት አይችሽ አላውቅም። እዚህ ሰፈር አይደለሁም፣ ግን አንድ ሰው ጠፍቶብኝ ስለሱ ላዋራውት ነበር የመጣሁት። እጭ እኔ የሚመጣ ሰው ሁሉ ሰው ፍለጋ ነው እንደሚመጣው? ምን ነው ያ ሰው አፈላላጊ የምመስለው? ይቅርታ የኔ ቆንጆ፣ ቢዚ ነኝ፣ አልችልም። እኔ ስራ ልሰራ ነው የተቀመጥኩት። ወሬ እንደሆን ከወሬ ምንም ያተረፍኩት ነገር የለም። በቃ እባክዎትን ማማ ይተባበሩኝ። አንቺ ብዙ እኮ ነው እናቴ። ቀንሺው እሺ እሙች፣ ቀንሺው እሙች። የኔ ልጅ ከየትም ብዬ ፈልጌ አመጣልሻለሁ። እንደው ቢሞት እንኳን ቆፍሬ ይዤልሽ ነው የምመጣ። ማንን ነው የፈለግሽው? እሱን ጫማዬን ጠርገውልኝ ከጨረሱ በኋላ ልንገሮት እንዴ? በደስታ እንጂ ልጄሽ። አንቺ እንደው መኪና የሚያክል ጫማ እኮ ነው። ይሄ እኮ ቀለም ጨርሳል። ሙች በጣም ብዙ ነው የጨረሰው። እንዴት ያምራል የኔ ጎበዝ። እንዴት ነህ የኔ ልጅ? አለሁልዎት ማዘር። እርስዎ እንዴት ነዎት? ደህና ነህ? አለሁ። እንካ እስኪ ቆንጆ ሻይ ነው፣ ጠጣ። በእናትህ እጄ የተፈላ። አመሰግናለሁ ማዘር። በእውነት እንደው እድሜ ይስጥልኝ። እስኪ ጠጣት። እኔ የምለው ባሌን ታውቀዋለህ? አዎ አውቀዋለሁ። ጋሽ ደስታን አይደለ? ምን ደስታ ነው? ለእኔ ሀዘን እየሰጠ ማለት። እሱን ተወውና እስኪ ሰሞኑን አይተኸው ታውቃለህ? አልገባኝም። ማንን ነው? ኦ ሰውዬ፣ ጆሮ አይሰማም እንዴ? ባሌን አይተኸዋል ወይ እያልኩህ እኮ ነው። አዎ አይቼዋለሁ። በቀደም እዛ አስፋልቱ ጋር ከሆነች ምን እስኪ ድገሙ። ማለቴ ከሆኑ ሴትዮ ጋር አይቻቸዋለሁ። አይ ጆሮዬ በደንብ አጣርቶ ይሰማል። እሺ ከሆነች ሴት ጋር ነው ያልከው? ከማን ሴት ጋር ነው? እዛ አስፋልቱ ጋር። አስፋልቱ ጋር ምን? አረ አያስጨንቁኝ ማዘር፣ ወይ አጣርቼ ልንገሮት። ባሌን የሴት ምች በለው። አየህ እኔን የመሰለሽ ለግላጋ ትቶ
ሌላ ሴት ጋር ሄዷል። እሱን እንድታፋልገኝ ነው። እሺ ቆይ ያገኙት እንበል፣ ምን ሊያደርጉት ነው? ልልከው። አሃ ወደ ውጪ ነው የሚልኩት? እርሶ በጣም ጥሩ ሰው ነዎት፣ ጥሩ ሰው ነዎት። የምን ወደ ውጪ? ወደ ሰማይ ቤት ነው እንጂ እና ምን ነው ማዘርዬ? አይ ምንም። ደነገጥክ? ለሰጡኝ እግዚአብሔር ይስጥልኝ። እርሶ በጣም ጥሩ ሰው ነው ማለት ነው። አመሰግናለሁ። እሺ አሜን። እሺ እና ምን አልሽ? ማን ነው የጠፋብሽ? እማማ የጠፋብኝ ጓደኛዬ ነው። ቤት ተከራይቶ ሁሉ ነገሬን እያሟላልኝ ምንም አይነት ስራ አልሰራም ነበር። ይሄ 2 ወር ሆኖ ከጠፋብኝ። 2 ወር ሙሉ ባዶ ቤት አስታቅፎሽ ሲጠፋ አንቺ የት ነበርሽ? ይሄው ከዛሬ ነገ ይመጣል ብዬ ስጠብቀው ይሄው 2 ወር ሆኖ። ቆይ እኔ ያልገባኝ ነገር አንድ ቤት አይደለም እንዴ የምትኖር? ባሌ ነው አይደል ያልሽው? እንደዛ ይበሉት። ምንድነው እንደዛ በሉት ማለት? የምትናገሪ ከሆነ ግልጹን ተናገሪ እንዴ። ህመሙን ያልተናገረ መድኃኒት አያገኝም ይባላል። ግልጹን ተናገሪ። ምንድነው? እኔ እኮ መጥፋቱ አይደለም ያስጨነቀኝ። ታዲያ ምኑ ነው ያስጨነቀሽ እናት? ቤቱን ለቅቄ እንዳልወጣ የቤት ክራይ ብር አልከፈልኩም። አከራዮቼ ደግሞ በወጣው በገባው ቁጥር እያስጨነቁኝ ነው። እሱ ደግሞ እዚህ ግቢ እንደሚኖር ተነግሮኛል። ይኸውልሽ እኔ እዚህ ግቢ ማላቀው ሰው የለም። ገና ያልተወለደ ከወድ ውስጥ ያለ ህፃን ካልሆነ በስተቀር ሁሉን አውቃለሁ። ማን ነው ስሙ? ስሙን ከነገርኩት ያውቁታል። ሚስቱ ደግሞ ስማም ወልደ መንፈስ ቅዱስ። አንቺ ጭራሽ ሚስት አለው? አዎ። ምን ነው ደነገጡ? ምን ነው ልጄዋ? እንዴት አልደነግጥ? አንቺን የመሰለሽ አንድ ፍሬ ልጅ አስቀምጦ ሌላ ሚስት ሲያገባ እንዴት አልደነግጥ? ለመሆኑ ስሙ ማን ነው? አይ ስሙ ይቅርበውት። የምትናገሪ ከሆነ ተናገሪ። አስቀምጦ የተንዘላዘለ እሱ ህግም እኮ ይደግፍሻል ልጄ። አበራ ነው። በስመ አብ ወልደ መንፈስ ቅዱስ። አበራ ማለት ይሄ ረጅሙ ፂማሙ ፂሙ ሙሉ እሱ ነው እንዴ? ምን ነው ያውቁታል እንዴ? ይሄን እስኪ እኔ ቀንብሽ ምን ይጎድለኛል? ስጋ ይዞኝ ነው እንጂ እኮ አንድ ፍሬ ልጅ ነኝ። አሁን በቀደም እኮ ነው 30 ዓመቴን ያከበርኩት። አቤት ውሸት፣ አቤት ቀደዳ! እንዴት ነው የምትቀደደው? ቀስተ ደመና ጥቁርና ነጭ በነበረ ጊዜ ጥብስ 15 ሳንቲም በነበረ ሰዓት ተወልዳ 30 ትላለች እንዴ? ነው ወይስ 30 ዓመቷን ካከበረች ነው 30 ይሞላት? ወይ ጉድ! ምን ነው ዝም አልክሳ? አልመስልም እንዴ? እንዴ አረ ይመስላሉ። እንደውም አበዙት። እኔ 21 ነበር የገመትኩት። አፌ ቁርጥ ይበልልህ እኔ ቆንጆ። እንዳንተ አይነቱ ለግላጋ ይሻለኛል ከዛ ቆርቋፋ ሰውዬ። አየህ ስለ አያቴ ቢያቅ ኖሮ እኮ እንደዚህ አያደርገኝም ነበር። ማለት አያቶት ምን አድርገው ነው? አያቴ እኮ እንዴት አይነት ጀግና ሰው መሰለህ። ከሉሲ ጋር እኮ ሳይቀር ሁሉ አብረው ተምረዋል። ይገርምሃል አያቴ ከሉሲ ጋር በፍቅር ወድቆ ለማንም ሰው አሳልፌ አልሰጥም ብሎ ከአፄ ቴዎድሮስ ጋር እኮ በአንድ ጥይት ነው ለሁለት የሞቱት። ባሎት ግን በጣም ደፋር ነው። ስለ አያቶት ቢያቅ ኖሮ እንደዚህ አያደርግም እኮ ነበር። ይኸውልህ የኔ ልጅ አንተ ብቻ እንዳገኘው እርዳኝ እንጂ እኔ ውለታህን እጥፍ እጥፍ አድርጌ ነው የምከፍልህ። እና ታዲያ ፎቶ አሉት? አዎ አሳየኝ። ይኸውልህ ደግሞ እኮ ጆሊ ናቸው። ምን ማለት ነው? ያው ምንም ብቻ እኔ ፈልጌ አፈላልጌ ያገናኛቸዋል። ምንም በቃ እንዳያስቡ። እሺ ፈልግልኝ፣ ውለታህ አይቀርም። አይዞህ በሉ ሰላም ዋሉ። በል እሺ የኔ ልጅ ይቅናህ። አሜን አሜን። በርታ እሺ። ህግ ይደግፍሻል ነው አይደል ያልኩሽ? ይኸውልሽ ህግ ይቀጣሻል። ለምንድን ነው ህግ የሚቀጣኝ? በዛ ላይ ሀብታም ነው። ከሆቴሉ ጀርባ ያለውን አፓርታማ አወቁት? አዎ አውቀዋለሁ። እዛ ነው ተከራይቶ የሚያኖረኝ። ደግሞ በዛ ላይ መኪናው እንዴት እንደምታምር። ማን ነው መኪና ያለው? አበራ ሲጫወትብሽ። ምን ነው ሀብታም አይደለም እንዴ?
አበራ ነው ባለ መኪና ጫማው ላዩ ላይ ንቅሳት ሆኖበት እንደ ቡታ ጋዝ ክር እየቀያየረ የሚለብሰው ሰውዬ አላወቅሽውም እናቴ? ኧረ እንደውም አሜሪካ ቬጋስ ወስድሻለሁ ብሎኛል። ማነው አሜሪካ የሚወስድሽ? አበራ እንኳን አንቺን አሜሪካ ሊወስድ ይኸውልሽ እዚህ እንቁላል ፋብሪካ ይዞሽ አይሄድ። ስሚ የዘይት ቸግሮት 2000 ብር ከኔ ወስዷል። ያንን ላለመክፈል የሚሄድበትን ርቀት ልነግርሽ አልችልም። ወይኔ እኔ ላይ ነው እንደዚህ አይነት ቀልድ ይቀለደብኝ። እሰራለታለሁ። እሰይ ይበልሽ። የእጅሽን ነው ያገኘሽ። አንቺ ባለትዳር ነው። እሱ እኮ እዚህ ልጆች አሉት፣ ሚስት አለው እኮ። ከላዩ ላይ መጠሽ ታዲያ ታያለሽ እንዴ? እባክዎትን ማማ ያገናኙ። ለጊዜው እችን ያዟት። ኧረ ተይ ልጄ ተይ፣ እንደው ግፍ አታስደርጊ እንዴ አንቺ። አንድ ፍሬ ልጅ ኧረ ይሄ ብዙ ነው። ኧረ ልጄ ቀንሹ፣ ሙጭ ቀንሹ። ይሄንም አልፈልግም። አንድ ነገር ይሆንባል። ወልደ መንፈስ ቅዱስ አንቺ ቁብ የደረሰኝ መሰለኝ እኮ ይሄ ሁሉ ብር። በቃ በእኔ ጣይ ሙጭ። ሰሞኑን የለም ቆይቷል። እንደው እዚህ በዚች ይወጣል በዛች ይወጣል አላየሁት፣ ግን የትም ብዬ ፈልጌ አገናኝሻለሁ፣ እነግርሻለሁ ያለውን ነገር። በቃ ማማ ሰላም ይዋሉ። አደራ ይፈልጉልኝ። እሺ አደራው። ችግር የለም እንዴ። ሰላም ይዋሉ። ደህና ዋል። አንድ ፍሬ ልጅ እኮ ናት። ኧረ ቆርጦ የጣለው አያበራ። እኔ እንደው እዚህ ጉልት መቀመጤ እንዴት ቆጨኝ። አሁንማ እኮ ነው በሾ ነው እኮ ገበያ እንዳልብ እኮ ነው። አበራንማ እከታተለዋለሁ። ምን ስሙን እኮ እንደው ማን ነው ግን መልአክ ስሙን አላወጣለት። እኔ ጨለማ የመሰለ እሱን መፈለግ ከባድ ነው። ቢሆንም ግን ይኸው የገቢ ምንጭ ሆኗል። አለቀውም። ቆይ ፈልጌ ነው ማገኘው። አቋራ የኔን ብር ሰርቆ እዚህ ያልተበደረውና ያልወሰደበት የለም እኮ። ቆይ በል እኔ አሁን አስይዘዋለሁ። አለቀውም። ምለቀው መስሎታል። ይጠቆር ብቻ እንደ ፍሬልድ ማማ። እኔ ምን አምጥቶ ነው መኪናውን ያሳያል? በህልሟ ነው እንዴ? እኔ መኪና ይዞ አይቻል አቅም ደሞ አለች። አባርታማውን አላዩም። እዛው እኮ ነው ያስቀመጠኝ ትልቁ ሆቴል። ኧረ እንደው ልጆቻችንን ይጠብቅ። ኧረ ጠብቅልኝ። እስማ እንዴት ነህ ቆንጅዬው? እኔን ነው እና ምን ነው? አይ ፊቴ ቆንጆ የሚባል አይደለም ብዬ ነው። ወይ ሴራ ነው? አረ የምን ሴራ? ቆይ እስኪ ሻይ ልቅዳለሁ። ሻይ እየጠጣን እንጫወት። ግን ብር የለኝም። አረ እኔ ጋብዝሃለሁ። እናንተ ለቆንጆ ልጅ ደግሞ ቆንጆ ነው። የእናት ሻይ ቆንጆ ነው። ጠጣ። እኔ የምልህ የኔ ልጅ እንደው ለመሆኑ ያንን የኔን ባል አይተኸው ታውቃለህ? አቶ ደስታን ነው? ምን ሆኑ? እሱማ ምን አባቱ ይሆናል? እንደው እዚህ ሰፈር አይተኸው ታውቃለህ? አዎ አይቼዋለሁ። እሺ ብቻውን ነው ከሰው ጋር? አቶ ደስታን ከልጁ ጋር ነው ያየሁት። እንዴ የምን ልጅ? ልጄ እኮ ውጪ ናት። እንዴ ታዲያ ከማን ጋር ነው አብሮ የነበረው? ከልጁ ጋር ካልሆነ? ምን አልከኝ? አይ ተመሳስሎብኝ ይሆናል። ሌላ ሰው አይቼ ነው።
አይ አልተመሳሰለም። ደስታን የሚመስል እዚች ምድር ላይ የለም። አያውቁም እንዴ ማዘር? ሳይንስ እንዳረጋገጠው ዓለም ላይ 7 ሰዎች ይመሳሰላሉ ይላል። ደስታ እንዳንተ 7 በለው አምሳያ የለውም። ለስድብ ነው እንዴ የመጡት? ይኸውልህ የኔ ልጅ እሱን ተወውና ካገኘኸው ንገረኝ አደራህን። እኔ እከፍልሃለሁ። ጥሩ እሺ፣ ግን ቀን ቀን ነው የምፈልገው። ለምን በማታ አትፈልገውም እንዴ ማዘር? እያወቁ ደስታ እኮ ከጥቁረቱ የተነሳ ማታ ማታ አይታይም። ኩርንችት ብፈልግ አገኛለሁ እሱን ከምፈልግ። በቀንም ፈልገው በማታ ብቻ አገኝልኝ። አያስቡ ማዘር፣ እኔ ራሴ ፈልጌ እሰጥታለሁ። በል ውለታህን እከፍላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንዳትረሳ፣ አረሳ ውለታህ አይቀርብህም። አንተ ምን አባታ ደብድበ እንደው አርፈን ነበረ ደህና ጠፍተህልን ነበር። አሁን ተመልሰህ ትመጣለህ። በግ አምላክ ስራ ጀምሬያለሁ። ተነስ ሂድ ብያለሁ። እማማ ጫማ ለማስጠረግ እኮ ነው የመጣሁት። በዛውም ስለተቀደደ ይሰፉልኛል። ጥሩ ይኸውልህ፣ ሰፍቼ ከጨረስኩ በኋላ ትሄድልኛለህ። እማማ እንዳያወልቁት እንዳያወልቁት። ምን ነው ዳን እያስደነገጥከኝ? ግድ የለዎትም ይቅርቦት እንዳያወልቁት። ለምንድን ነው ማላወልቀው? ስፊልኝ አለኝ እኮ። ምን ሆኖ ነው? ሀገር ያስለቅቀናል ማለት አልገባኝም። ይወሉት ባለፈው ማለት ነው ላይቭ ላይ ጫማውን አውልቆ ቺኮች ሸቷቸው ከላይቭ ወጡ። ይሄ ከላይቭ የሚያስባር ጫማ። አንተ እኔ ነው እንደዚህ የምትናገረው? እማማ እሱን ዝም ይበሉት፣ ይጥረጉልኝ። ምን ይሄ ብቻ እማማ፣ በሱ ጫማ ምክንያት ከሀገር ወጥተው ኬንያ ላይ ደርሰው እኮ የደወሉልኝ ብዙ ወዳጆች እኮ አሉ። አፍንጫቸውን ይዘው ለዛው እንደዚህ ማለት ነው። አሃ ሞቶ ቀባሪ ያጣ እግር ነው በለኛ። እማማ እሱን ይተውት፣ እኔ ቲፕ ሰጦታለሁ። ትሰማለህ? ለ100 ብር ብዬ የ10 ሺህ ብር በሽታ ከምሸምት ቢቀርብኝ ይሻላል። ተነስ እግርህን አንሳ፣ አንሳና ሂድልኝ። እኔ እናንተ ግን እንገናኛለን። እሺ ምን አለ ማታ ጮራ ፀሐይ በለኝ። ትፈራዋለህ እንዴ አንተ? ሂድ ሄደ ዛርዛ። ይሄ ምን አባቱ እንደ ፎከረ ኖሮ እኮ ወደሚል እኮ አንድ ሰው መጥቶ አያውቅም። ይሄ አባቱ ደግ አደረክ። እኔ በሽታ ላይ ነው የምወድቀው፣ እንደውም እያመመኝ ነው። ይሄ ምን ልታዘዝ? ጫማ ይቆባል? አዎ ጫማ ይላስተካክል። ያለ ስራ እዚህ ቁጭ ማለት አይቻልም። በቃ አደበብከው አይደል? አይ ማማ ድሮ በጣም ወዶት ነበር፣ አሁን ደግሞ ይበልጡን ወደድኩት። እንዴት ዳንዬ? እንዴ የመድፉ የአርሴ ደጋፊ ስለሆኑ ነው። የሻሸ ደጋፊ መስዬ ነበር። እኔ እኮ የመድፈኛው የአርሴ ደጋፊ ነኝ። አረ ይመቾት ማማ። አሁን ጫማዬን ጠረጉልኝ። አዲስ አሰራር ጀምረናል። ምን አይነት አሰራር ጀመሩ ደግሞ? የአርሴ ደጋፊ ከሆንክ በነፃ ነው። የነሻሽ የነከሌ ከሆነ ደግሞ ሂሳብ ቅድሚያ ነው። በቃ እንዴ ማ እኔ ዳኒ መቀሱ ነኝ አርሴን ትቼ ሌላ ክለብ የምደግፈው? እሙት ዳንዬ፣ እኔ እኮ አንተን ስወድ በምክንያት ነው። እንዴት ማማ? እንዴ የአርሴናሉን ቡካያ ሳካን ስለምትመስለኝ እኮ ነው የኔ ጥቁር አዝሙድ። በዛ ሰውነት እኮ እንዶ ሜዳ ላይ ውር 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 ሲል ልሙት አይኔ እስኪዞር እንዲህ ነው እኮ የምከተለው። ተዋም ማማ፣ እኔማ በዚህ ልክ ጥቁር አይደለሁም። ከሳካ ጋር ያወዳዱኝ። የሰፈር ስሜ እኮ ቀይ ሆኖ ረሱት እንዴ? እሙት ዳንዬ፣ አንተ እኮ በራስ መተማመንን በጣም ነው የምወድልህ። እንዴት ዳንዬ፣ አንተም በጨለማ ከመፈለግ እኮ ይኸውልህ ጥቁር ድመት መፈለግ ይሻላል እኮ። እሷ ቶሎ ትገኛለች። ይኸውልዎት ማማ፣ ሞራሌን አይንኩት። ዲፕሬሽን ውስጥ ነው የምገባው፣ ያውቁኛል። ቆይ ግን እኔ የምልዎት ማስቲካን ሰሞኑን አይቻት አላውቅም። የት ጠፍታ ነው? ዱባይ ነው። አዎ ምን ነው? የት ነው ያሉኝ? አጣርቼ አልሰማሁትም። ውይ አስቱዬ እኮ ከማሽሌ ጋር ልትዝናና ወደ ዱባይ ሄደች እኮ። ገሬን ትታ እንዴት ከሌላ ሽማግሌ ጋር ትሄዳለች? ገሬ ገራገሩ ካላንታይ ነጋም ሌሊቱ ምናምን እያለች ስትቀደድ አልነበር እንዴ? ገሬ እንኳን ተው ምላስ ብቻ ነው። ማሽሌ ግን ይኸውልህ የተግባር ሰው ነው። ለዛውም ይኸው ይዟት ሄደ እኮ። በቃ ሄደች ዱባይ ገባች። በቃ አየኔ መጨረሻ አኗኗሪውኝ ልቅር። ለነገሩ እኔም እዛ ታይ ሰፈር አይኔ ውስጥ የገባች አንድ ልጅ አለች። እሷን ይዣት ዱባይ እሄዳለሁ። አንተ ዱባይ ዛት ምትድ ቀልደኛ። ከዚህ ሰፈር ከሰፈር ሰፈር እንኳን ወደ የትም አትወስዳትም እቤት። ለማንኛውም ማማ ሰላም ይዋሉ። እዚህ ቁጭ ብዬ የእርሶ ሙድ መያዣ ከመሆን እዛች ልጅ ጋር ሄጄ የአይን ሻወሬን ብወስድ ይሻለኛል። እንዴ ዳንዬ፣ ዛሬ እሑድ ነው እንዴ? ኧረ አይደለም። ምን ነው? ለምን ጠየቁኝ? አይ እሑድ ካልመጣ ሻወር አትገባም ብዬ ነው። አይ ማማ
መፎተቶት ነው ደግሞ እኔ ላይም እንደዚህ ጀመሩ። በሉ ለማንኛውም እኔ ቸኩላለሁ ልሂድ። ይሄን በቃ ተግባብተናል። ተግባብተናል። ዋናው አለን ቡድን አለን አንደኛ። ምንም ይሁን እናቴ እኔ በእውነት ደጋፊዎች ናቸው። እኔ እንዲሁ ደጋፊ እንደሆነ የሆንኩኝ ደጋፊዎች ናቸው። ጽናታቸው 22 ዓመት እኮ አንድ ልጅ አግብቶ ተወልዶ ትምህርት ተምሮ አግብቶ ወልዶ ነው። እኔም ጽኑ ነኝ። ስለዚህ በቃ እንደ አርሴ ነኝ። የአርሴ ደጋፊ በነፃ ዛሬ በቃ ፈሽ ነው አርሴ ቻ ማማ እንዴት ዋሉ? ሰላም ኖት? የፍቅር እናት እንዴት ኖት? ማማ እናታችን በጋምላ ፌስታልን ያዝና ተነሳ ይድልኝ ይላል እንዴ? ማማ ምን አጠፋው? አንተ በባለፈው ቸኩላል ብዬ ጫማህን በሰፋው ተሳቢና ተለጣጭ በእኔ ላይ ታሾፋለህ እንዴ? ማማ ያኔማ የአርሴ ደጋፊ መሆኑን አላወቅኩትም ነበር። እንዴ አንተም የአርሴ ደጋፊ ነህ? ግጭ የአርሴ ደጋፊ መሆኑን ባውቅ ኖሮ ባለፈው ለታ እንደዛ አልሆኑበትም ነበር። ደግሞ በዚህ ማሊያ እንዴት አባቶ ነው የሚያምሩበት። ታዲያስ ለ22 ዓመት ሲቃጠል የነበረው ጨጓራችን እድሜ ለአርቴታ እርጎን ይጠጣ። እሱስ ልክ ኖት። የአርሴናል ደጋፊ መሆኑን አላውቅም ነበር። ደጁዬ አርሴን ለመደገፍ ሞት መመረጥ ያስፈልጋል። ይህን ጫማ ከፈለጉ ጥቁር፣ ከፈለጉ ቀይ፣ ከፈለጉ ነጭ እኔንም ይቀቡኝ፣ አይደብረኝም ማማ። ለምን አይደብርህም? ምክንያቱም የአርሴ ደጋፊ ኖታ። ፍቅር የሆነ ክለብ። ችግር የለም አምጣ። ጥቁር ቀለም ነው መቀባለህ። ተመልሰናል። እሺ ሂሳብ ስንት ነው ማማ? የአርሴ ደጋፊ ስለሆንክ ሂሳብ በነፃ ነው። ዛሬ ጫማቸውን ስቀባ ፏ ስፍት ሁሉን ሳረግ ነው ያልኩኝ። በቃ እሺ ጨርሰት በቃ እናመሰግናለን ማዘር። በቃ አደራቱን ፏ ፈጭ ያርጉ። ምን ፏጭ ነው ማለት ነው። አጀረ ፍለጋ አንተ ተዚህ ድንጋይ ታሞቅልኛለህ? ኧረ አልተውኩትም። ይሄ እኮ የስለላው አንዱ አካል ነው። ምን መቀመጡ ነው? ታዲያሳ ደግሞ ባሎትን አይቼዋለሁ በዚህ በኩል ሲያልፍ። መቼ? የት ነው ያየኸው? እንዴ በህልሜ እኮ ነው ያየሁት በዚህ በኩል ሲያልፍ። ሄድ ምን አይነቱን ጉልፋቱ ነው ባካችሁ? ቀልድ ነው እንደያዝከው? ስራ እኮ ነው። ይኸውልዎት ማዘር፣ እኔ ባሎትን እዚህ ሰፈር ያልፈለኩበት ቦታ የለም። ብቻ ሞቶ እንዳይሆን። ወይ ብሬን ወይ ባሌን ታመጣለህ። ገባ? አረ ገብቶኛል። እንደ ዛሬም ገብቶኝ አያውቅም። ደግሞ ትናንትና ማይቼዋለሁ ስቀልድ። የት ነው ያየኸው? እዛ ጥፍ ብሎ ያለው ገበየ ሆቴል የለም? እዛ ሲገባ ነው ያየሁት። ደግሞ ዛሬም የሚመጣ ይመስለኛል። እና ተነሲዳ ምን ትጠብቃለህ እዚህ? እኮ እኔ ዳኒ እዛ ገበየ ሆቴል ልገባ? አቅሙ እኮ የለኝም። እዛ ለመግባት እኮ ገንዘብ ያስፈልጋል ማዘር። ነው ለገንዘብማ ችግር የለም። ና እንሂድና ባንክ አውጥቼ እሰጥሃለሁ። ያዝልኝ። እሺ ያዝልኝ። ደህና ነዎት እማማ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ወይኔ ጉዴ! እንደፈራሁት እናት አለቃ። ያ ሰው እያሳበደሽ እንዴ? ኤክስኪውዝ ሚ፣ እኔ ሪሃና ነኝ የማብደው? አሳብዳለሁ እንጂ አላብድም። ተይ እንጂ አይሻልም ሻኪራ? እንዴ ለነገሩ ያለ ነገር አይደለም አበራ የጠፋ። ይሄኔ ጨርቁን አስጥለሽ አሳብደሽ ይሆናል። አሁን የመጣሁት ምን አዲስ ነገር አለ ብዬ ነው። በዛውም ደግሞ ጫማዬን ለማስጠረግ። መጥረጉን ችግር የለም እጠርጋለሁ። እኔ ግን የማን ደጋፊ ነሽ? የማንቸስተር ዩናይትድ ነኝ። ምን የማንቸስተር? እስካሁን ጠላቴን ነው ስመክር የቆየው። ላንቺማ ቅድሚያ ሂሳብ አምጪ። ቀልድ የለም። ለምንድን ነው ቅድሚያ የሚሆነው? ምክንያቱም ማንቸስተር ይኸውልሽ ቀይ ሰይጣን ናቸው ብለው ነግረውኛል። እንደዛ አይደል የሚጠሩት? አዎ ልክ ነዎት። ስለዚህ እኔ ይኸውልሽ ለሰይጣን በነፃ አልጠርግም። በቃ ሂሳብ ነው። አንቺ ግን እንደው በዚህ ከለርሽ እንዴት ቀይ ሰይጣንን መረጥሽ? እንዴ አርሴ አይሻልሽም እንዴ? አርሴ እኮ ጽዳት አለ ሙች። ኖ እኔ አርሴን አልደግፍም። ኤቢ ይቆጣኛል።
ማን ነው ኤቢ? አበራ ነው የኔ ሸበላ። አበራ ነው ኤቢ ያልሽው? እንደው ሞራልሽ ቁጣው ይደርሳል ናቲ። መጀመሪያ እሱ ይገኝ። እስካሁን አላገኙትም? አዎ አልተገኘም። የውሃ ሽታ ሆኖ ቀረ እኮ በቃ። ሳይ ዋት ምንድነው የውሃ ሽታ? አቤት ጉድ! አበራ አማርኛ አስተምሮ ነው የሚያገባሽ ገና። እማማ ኤቢዬን ካላገኘው ፕሪዝም መግባቴ ነው። የት መግባቴ ነው ያልሽው? ፕሪዝም ማለት እስር ቤት ማለት ነው። ለምንድን ነው እሱ በጠፋው አንቺ የምትታሰሪው? ነው አንቺ ነሽ እንደ ያጠፋሽው እሱ? ኖ ኖ ኖ ኖ ማሚዬ፣ የቤት ኪራይ 2 ወር አለብኝ። ለመሆኑ ስንት ብር ነው የቤት ኪራይ ያለብሽ? 60,000። ምን አልሽኝ? ማለቴ 60 ሺህ ብር። አሁን ነው ኦ ማይ ጋድ ማለት እንዴ! አበራ እኮ ያጣ የነጣ ደሃ ነው። ከየት አምጥቶ ነው የሚከፍልሽ እናትዬ? አይ ዶንት ኬር ከየትም ያምጣ፣ ዋናው ብሩ። እሺ ቆይ አሁን የት ጠፋ ነው የሚባለው? እንዴ እሱን እኮ ከምፈልግ ኬጂ ያለው የጣልኩትን 5 ብር በፈልግ አገኘዋለሁ። ይህን ሰውዬ ፈልጌ ካላገኘሁት ያቺ ቀኑብሽ በዛ ጨዋታ ጆሮዬን መስማት የተሳነው ነው የምታረገኝ። ወይ ጣጣ! እኔ የምልሽ የኔ ልጅ ወር በወጣ በገባ ቁጥር ብሩ እየጨመረ ነው የሚሄደው። እንደው የሆነ ነገር አድርጊ እንጂ። ምን ላድርግ ማማ? ለምን ስልክሽን ሽጠሽ አትከፊም? እንደዚህ ከመሳቀቅ። ኖ ኖ ኖ ኖ የኤቢዬ ስጦታ ነው፣ አልሸጠውም። ያንቺ ኤቢ ማለት አበራ እኮ ይኸውልሽ አንቺን ጨረቃ ላይ ጥሎ ጠፋ። በቃ እሱን ከመጠበቅ ከመያዝ ከመዋረድ ሽጠሽ ክፈይና ነፃ ሁኚ። ኖ ለምን እርስዎ አያበድሩኝም? ኤቢዬ ሲመጣ ከፍለውታለሁ። አይኔን አታስቂው፣ ጥርሴስ ልማዴ ነው አሉ። ይሄን ሁሉ ብር ብዝን የዚህ ተጎልቼ ምን አደርጋለሁ? ምን ነው ደነገጥሽ? ቤቢዬ ደወለ። ማን ነው ቤቢ? ማለቴ አበራ ደወለ። ሄሎ ቤቢዬ። አስጨነቀኝ እኮ። ዋት ምን አድርገህ ነው የታሰርከው? ትቀልዳለህ እንዴ? እኔ ይሄን ሁሉ ብር ከየት ነው ማመጣው? እኔ አላቀልህም። ከየትም አምጥተህ የቤት ኪራይን ክፈልልኝ። ማን ደውሎልሽ ነው ደግሞ ልጄ? ኤቢ ማለቴ አበራ ነው የደወለው። አሃ እሱ ነው። ምኑኝ የጠፋው አለ? እስር ቤት ነበር። ምን አርጎ ነው የታሰረ? አይ ዶንት ኖ እኔ አላቅም። በቃ ልሂድ። ገና ብዙ ሰው ጦስ ይዞ ይጠፋል። እሱ ብቻ አንድ ፈሬ ልጅ እንደው እሱን አምና ተቀምጣ ምን አባቴ ላርግ? እኔ የሴት ልጅ እናት ነኝ። ምን ባረጋት እችላለሁ? ይቅርታ የኔ ቆንጆ፣ አንተ አይደል አስቸግረሽ? ምን አይነቱ ከጣጣ ነው? እግዚአብሔር ይስጥልኝ። እንዴ ለምን ነው እግዚአብሔር ይስጥልኝ? ብር ፈልገህ አይደል? እኮ እኔ ማታ ጮራ ፀሐይ ነኝ ብር የምፈልገው። ብቻ ስምህ እንዳይሆን። ምን ችግር አለው? ይሄ እኮ ርዕስ ቢኖረው ደብዳቤ ይወጣዋል። you are so funny። ምን አልሽኝ? ወይኔ ጉዴ ፈላ። ስምህ እንደፊትህ ረጅም ነው በእናት። እሺ እኔ የምልሽ ይሄን ሰውዬ አይተሽዋል? ኦ ማይ ጋድ ካንተ እሱ ቆንጆ ነው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እሺ እችለዋለሁ። ለመሆኑ አይተሽዋል? አዎ አይቼዋለሁ። የት ነው ያየሽው? በእናትሽ አሳይ። አሁን ፎቶ ላይ አክሻም ምን ትመስላለች? ምን አይነት ነው ሲያስጠላ። ትርንጎዬ እንደምን ዋልሽ? ቀኑዬ አቤት አቤት። አሁንማ ይኸውልሽ አንቺን ቡና ለምጄ እኮ የማንንም ቡና ማልጠጣሁ። ሙች
የዚች ጎረቤት ምንም ያንቺን ብቻ። እኔም ይሄን አውቄ ነው የመጣሁት። ታዲያ እንዴት ነው ፖሊስና ሌባው እንዴት ተይዟል? አሯሯጭና ተሯጭ ፍለጋው እንዴት እየሆነ ነው? አይ ተይኝ እባክሽ፣ ያልፈለኩበት ቦታ የለም፣ ላገኘው አልቻልኩም። የቀጠርኳቸው ሰላዮችም አላገኙትም። ደግሞ እንደዛ ቀጠርሽ? እነማን ናቸው ሰላዮች? እሱ ሚስጥር ነው። ስንትና ስንት ሰው እንደተዋወቅኩ አትጠይቂኝ፣ በዚህ ስራ ምክንያት። እውነትሽን ነው? ወይ ታዲያስ ከቀኑዬ ቡና ውጪ ወደ ውጭ እያሉኝ እኮ ነው። አሁንማ ተይው፣ ወደ ውጭ ቡና መላክ ልጀምር ነው። ወረኛ ይሄን ውሃ በጨው የሆነ ቡናዋን አምጥታ በጠጣውላት ጭራሽ ውጭ ሀገር ልልክ ነው ትላለች። ደግሞ ውጭ ላኪና አሰድቢና። ወይ ጉድ! የጠቆረው ሁሉ ቡና ቡና መሰላት እንዴ? ምን ነው ዝም አልሽ? ተሳሳትኩ እንዴ? እንዴ ቀኑ ያልተሳሳትሽ። ኧረ እርግጠኛ ነሽ እናቴ? አንቺ እውነተኛ ነሽ። እኔ እኮ እንደ ስሜ ቀኑብሽ ነኝ። እዩ አሁን እቺ ነጭ የሆነች ጸጉሬን ጥቁር እቀባታለሁ። ከዛ እንዳጨርሽው። አንቺ ምን ሆነሻል? እሱ ሌላ ቦታ ሄደ ብለሽ እንደገና ደግሞ አንቺ ማብረሽ ልትበላሽ አይደለም። ስታገኙ ቁጭ አርገሽ አውርተሽ መፍታት ነው። ልክ ብለሻል፣ እፈተዋለሁ። ኧረ እኔ ችግሩን ነው ፍቺ ያልኩኝ፣ እኔ እሱን አይደለም። እንዴ ምን ሆነሻል? በዚህ እድሜ ምን አማረሽ ደግሞ አንቺ? ተይ እንጂ። ሰው ያለበት ቦታ ሁሉ ፈልጌ ያጣሁት ምን ላርግ? እንግዲህ ቀኑዬ ሰው ያለበት ቦታ ዙረሽ ካጣሽ ከብት ያለበት መንደር ሄደሽ ፈልጊዋ። ምን አልሽ? ባልሽ ከብት ነው እያልሽኝ እኮ ነው። ምን ነው እናቴ? ምንም ቢሆን እኮ የልጆቼ አባት ነው። ኧረ እኔ አላልኩም። አንቺ እኮ ነሽ ሰው ያለበት ቦታ አጣሁት ያልሽው። ብልስ እንዴ? እኔ የምለው አንቺ ኢንተርናሽናል ወሬኛ ነሽ። እንዴት ስለሱ አልሰማሽም? እኔ እንግዲህ አላየሁትም። ምንም ማድረግ አይቻልም። ቀኑዬ እኔ የምለው ቀኑዬ፣ ከእግር ኳስ አንቺ የማን ደጋፊ ነሽ? ልጄ ማንቸስተርን ስለሚደግፍ እኔም ማንቸስተርን ነው። ምን በማንቸስተር ደጋፊ የተፈላ ቡና ነው የጠጣሁት? በቃ ተይው። እኔ እኮ በቀደም ሆዴን ሲያመኝ እኮ የበላሁት ምግብ ይሆናል ብዬ ነው። ለካ እሱ ነው ያመመኝ። ከቡናው ጋር ምን ያገናኘዋል? ይኸውልሽ ስሚ፣ ማንቸስተር ማለት ቀይ ሰይጣን፣ ከቀይ ሰይጣን ደግሞ ምንም አይጠበቅም። እሺ እሱን ተይው እባክሽ። ስለ ባሌ ምን አዲስ ነገር አለ? እኔ ከማንቸስተር ደጋፊ ጋር ምንም አይነት ውል የለኝም። አሁን እቃሽን ያዥና ሂጅ፣ በቃ ሂጅ። ችን ይወዳል ሂጂ። ወሬኛ ደግሞ የእሷን ቡና ቁጭ እየመጠጣት የእሷን ወሬ መስማት ስራ ፈታ ነኝ። እስካሁን ድረስ ምንም የሰራሁት ስራ የለም። በቃ አሴ ይችላል ይችላል አሴ ይችላል ይችላል አሴ ይችላል ይችላል። ምን ነው? ምን ሆነ ነው? ውሻን ያባረረ? ያው በይው፣ ምን የመሰለ መረጃ ነው ይዤልሽ የመጣሁት። ባሌን አገኘኸው እንዴ? የቀድሞ ባሌን በሚል ይስተካከል። ምንድን ነው የምትለው? ማን ነው ደስታን የቀድሞ ባሌ ያደረገው? አልሰሜን ግባ በለው አሉ ማማ። ምን ማለት ነው ደግሞ? ደስታ ባሊሽ ሳይሆን ኤክስሽ ሆኗል። አንተ ሰውዬ ዛሬ በግራ ጎን ነው እንዴ የተነሳው? ይሁሎት ማዘር፣ ደስታ የጠበሳትን ቺክ በህይወት ስዕል ነው የምትመስለው። እንደኛ እኮ ከአፈር አልተሰራችም ቢያዩት። ይሄ ማን ነው አንተ ቀኑብሽን አናዳት ብሎ የላከህ? ቆይ ከምነግሮት ግን ለምን አላሳዩትም? ምንድን ነው የምታሳየኝ? የልጅቷን ፎቶ ነው። ጎሽ ገላገልከኝ። በላምጣው። እጅ በእጅ ፍቅር እንዲደረጅ ሲባል አልሰሙ? ሂሳብ በቅድሚያ ነው። ስንት ነው ክፍያው? ብዙም አይደለም ማዘር፣ 1000 ብር ብቻ። ማሚ አቤት ምንድን ነው ይሄ አለባበስ? ማሚ አማረብኝ አይደል?
በጣም እንጂ በጣም። እኔ የምለው እንደው የእህትና የወንድሜ ልጆች በሙሉ አንድ ጤናማ ሰው የለም እንዴ? ምን አጠፋን ማሚ? ትሰሚያለሽ? በጸሎት እኔ ቤት እስካለሽ ድረስ ይኸውልሽ ስነ ስርዓት ያለው አለባበስ ነው መልበስ ያለብሽ። በቤቴ የደረሰ ነገር ባንቺ ሲደርስ ማየት አልፈልግም። እራቁታችሁን ምን ጉድ ነው ግን? ይሄው እስቲ አሁን ለመቀመጥ እንኳን አልተመቸሽም እንዲህ እያልሽ እኔ ተቀመጭ። አሁን ወንደ ጥግሽ ቢቀመጥ ምንድን ነው የሚሆነው እንዴ? ቤቲ ምን ሆነች? በቃ እኔ ሌላ ወሬ አልፈልግም። አይመለከትሽም ብዬሻለሁ። ያልኩሽን ብቻ አድርጊ። ማሚ ኢትስ 21 ሴንቸሪ። ምን ማን ነው 21? አሁን ዘንድሮ አይደል እንዴ 23ኛ ዓመትሽን ያከበርሽው? አቤት እንዲሁ ዘንድሮ ሴት ግን እድሜ ከምትቆጥቡ ገንዘብ ብትቆጥቡ አይሻልም? ለዚህ ደግሞ አሁን ደግሞ ለዚህ ከምታወጡ በቃ መሰብሰብ ነው አብር። ምን እያልሽ ነው ማሚ? እኔ መች ቆጠርኩኝ? ወረኛ አሁን 21 አልሽ አይደል እንዴ? አታውቅም ብለሽ ነው? እኔ እኮ ልሽ ቻይና እኮ አንድ ሳምንት ከአንድ ቀን ደርሼ መጥቻለሁ። እንዴ ማሚ እኔ እኮ ያልኩት 21ኛው ክፍለ ዘመን ነው። እባክሽ ተይው እንዴ እኔ ልፈትንሽ ብዬ ነው። ታዲያ ይሄ ጉዳይ ካንቺ አለባበስ ጋር ምን ገጠመውና? የፈለኩትን አለባበስ መልበስ መብቴ ነው። እንደዚህ ደግሞ ስለብስ ቀለል ይለኛል። ትሰሚያለሽ? የሴት ልጅ ክብሩ መከናነቡ ነው። በቃ እንዴ ምንድነው ወንድ ልጅ እንዲህ ብለሽ ሲያይሽ እንዴት ዝም ይላል ብለሽ ነው? አሁን እንዲህ ብለሽ አሁን አንድ ሰው ሌላ ነገር ቢያደርግ የሆነ ቢተናኮልሽ ይሄ ደግሞ አሁን ትንኮሳ ምናምን ልትይ ነው? ራስሽን ሰብስቢ ብዬሻለሁ። እንዴት ማሚ? አይ ዝም በይ በቃ። እንዳንቺ አይነቶች ናቸው ይኸው ከራቁት ያላነሰ አለባበስ ይለብሱና ኋላ ደግሞ ይኸው እንዲህ ሆነ ይላሉ። ለኔ ስትይ ነግሬሻለሁ። እንዲሁ ስለ መድኃኒዓለም ብለሽ ይሄን ጭንሽን ሰውነትሽን ክደኝልኝ ብዬሻለሁ። እሺ ማሚ አንቺ የሚደብርሽ ከሆነ እንደዛ አለብስም። እሺ ይቅርታ። እንደው የኔ ዘመዶች እንደው ጠቅላላ በቃ አለባበሳችሁ ራቁታችሁን ሆናችሁ ምንድነው ግን ምንድነው? የወንድሜ ልጅ የእህት ልጅ እንደው የልጅ ልጅ የሆነ ሁሉ ጠቅላላ እንዲልበሱ ተብላችኋል እንዴ? ተይ እንጂ። አንዷ ስትመጣ እንደዚህ ራቁቷን መጣ ሰንብታ ትሄዳለች። ያችኛዋ የወንድሜ ልጅ ስትመጣ እንደዚህ። በተለይ የወንድሜ ልጆችማ ጠቅላላ ከራቁት ውጭ ሌላ ነገር የላችሁ። ልበሱ የተባላችሁ ነው ትመስሉ። ስንት ልብስ አለ። ከፈለግሽ እኔ እንደዚህ አይነት ቀሚስ አለ ውስጥ አውጭና ልበሽ። አዎ ማትበይ ስማ ልጅቷን በአካል የምታመጣልኝ መሰለህ እንዴ? 1,000 ብር የምከፍለው ይኸውልዎት ልንገሮት፣ ልጅቷን በፎቶ ካልሆነ የትም አያገኟትም። ብትከፍሉና ብሰጦት ይሻሎታል። እሺ በል ክፍያው ላይ ትንሽ አስተያየት አድርግልኝ። ማዘር ካልፈለጉ ይቀራል። እኔ እኮ የዚችን ልጅ ፎቶ ለማግኘት ስንት ውጣ ውረድ እንደወረድኩኝ ስንት ዳገት ቁልቁለት እንደወጣው እኔ ነኝ የማውቀው። ምን ስደት ነው እንዴ? እሺ በል ይሁን፣ በአካውንት እልክልሃለሁ። ይሄንን ፎቶ ማለት ነው በስልኬ ነው ያነሳሁት። ከፈለጉ ደግሞ እስካን አድርጌ ሰጥዎታለሁ። እንዴ እቺ ደግሞ ምን ትመስላለች? የሚኒሊክ ዘመን ኩባያ የመሰለች አሁን ከኔ ተሽላ ነው። ምን ነው ማዘር ቆንጆ አይደለችም እያሉኝ ነው እንዴ? እቺ ምኗ ነው ቆንጆ? አሁን ከዚች ነው ያልሻለም። እኔ የምልህ ያ ሞናሊዛን የሳላት ሰውዬ ማን ነበረ ስሙ? ሞናሊዛን የሳላት? ኧረ አውቀዋለሁ። እንዴ ቶማስ ኤዲሰን አይደል እንዴ? አንተ እኮ ከእውቀት ነፃ ነህ። ይህን እንኳን አታውቅም። በል እንካ ስልክህን። ተው እንጂ ማዘር ተው፣ ሆድ ያስቡኝ። ምንም ቢሆን እኮ እስከ 3 ተምሬያለሁ። ኦ ብዙ ሄደሃል አይደል? አንተ እኮ ከእውቀት ነፃ ነህ። ይልቅ የጀመርኩትን ልጨርስልህ። ስማኝ፣ ሞናሊዛን የሳላት ሰውዬ እሷን ስሎ ሲጨርስ ዞር ሲል እኔን አየኝ። ይኸውልህ ከዛ በኋላ እግሬ ላይ ወድቆ ነው የለመነኝ። ምን ይቅርታ ሊጠይቁት ነው? አይደለም ካልሳልኩሽ ብሎ ነው እንጂ። ከዛ በኋላ ለ30 ሰዓት እንደዚህ ቆሜ ሳልንቀሳቀስ ስሎ ነው የጨረሰኝ። ይኸውልህ የዚህን ያህል ቆንጆ ነኝ ታውቃለህ? ይገርማል። እስኪ በል ንገረኝ፣ ከኔና ከሞናሊዛ ማን ነው ቆንጆ? እርስዎ ነዎት እንጂ። የሞናሊዛ ደግሞ ምኗ ነው ቆንጆ? እቺ ገብስማ ዶሮ የመሰለች። ቆይ ታዲያው ምን አሰቡ ሰው? ግድ የለም ፎቶዋን ካገኘው እሷን ማግኘት አያቅተኝም። ስለዚህ እኔ ስራዬን ጨርሻለሁ ማለት ነው። ማን አለህና? እሱን እኔ ስልህ ነው የምትጨርሰው። እንድታውቅ
ወይኔ ቀኑብሽ! ለአመታት የገነባሁት ትዳሬ ባሏ ወጣት ሴት ደርቦባት ተፋታች የሚለው የዚህ ሰፈር ሰው ቢሰማ ሰውም አያረገኝም በወሬ። ትዳሬን ደግሞ የማንም መንደርተኛ ከኋላ መታ ስትነጥቀኝ ቆሜ ማየት አልችልም። ልጅቷን አፈላልጌ ከባሌ እንድትርቅ ማድረግ አለብኝ። ግን ደግሞ ወደ እሷ የሚያቀርበኝ ስራ ምን አይነት ይሆን? ይህን አሁን እየሰራው ያለሁትን ስራ ሰርቼ እሷን ማግኘት አልችልም። ወደ እሷ የሚያቀርበኝን ስራ ፈልጌ ማግኘት አለብኝ። እስኪ ቆይ ምን አይነት ስራ ልጀምር? አስቢ ቀኑብሽ፣ አስቢ 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 አስቢ። ቆሻሻ አውጡ! ቆሻሻ አውጡ! እንዴ ቀጥንሽ! አንቺ ምን እያረግሽ ነው? እየዋኘሁ እያየሽ ትጠይቅኛለሽ እንዴ? እሱማ እያየው ነው። ቡና ማዞሩን ተውሾ እንዴ? ለጊዜው አዎ፣ ሌላ የስራ ዘርፍ ቀይሬያለሁ። ለምን? ደስታ ያስቀመጣት ሴት አድራሻዋ ተገኝቷል። ቆሻሻ የማውጣ መስዬ ልክ ስትመጣ ማጅራቷን መያዝ ነው። አይ ጥሩ አረግሽ እናቴ። ካበዱ አይቀር እንዳንቺ ነው። ስሚ አንቺ ምንድነው እንደዚህ ራቁትሽን የምትቀመጪው? በእንዳንቺ አይነቷ ምክንያት ነው እኔ እንደዚህ የምዞረው። ምን ማለት ነው? እንደዚህ ገላችሁን እያሳያችሁ ነው ባሎቻችንን የምትቀሙት። አትሳቂ፣ ወደዛ ጥርስሽን ያርግፈው። ልጄ ምን አርጊ ነው የምትያት አንቺ? ባልሽ ለተንዘላዘለው እሷ ናት እንዴ ቀማችሽ? ተይ እንጂ የእህቴ ልጅ እኮ ናት። ወይ ትርንጎዬ ይቅርታ፣ እኔ እኮ ያንቺ ልጅ መሆኗን አላወኩም። ማሚ በቃ እኔ ወደ ቤት ልሂድ። ሂጂ፣ መጣሁ እናቴ ሂጂ። ነይ ተቀመጪ። አሁን አራት እያት ዙረሽ እና አንቺ ትሁን በቃ እንደፈለገች ትሁን። እንዲህ ማለት ምንድን ነው? ነይ በይ ተቀመጪ። እንዴ አንቺ እንደ ወንድ እንደዚህ ዙረሽ ታያታለሽ? ተይ እንጂ እንደ ጎረምሳ ተልበስ። በቃ እኔም አሁን አትልበሽ ስላት ነበረ። እለብሳለሁ አለች። እንግዲህ ምን ታረጊ? እኔ ቤት የመጡ ልሙትልሽ የወንድሜ የእህቴ ልጆች ስራቸው ራቁታቸው መውጣት ነው። አይበርዳቸውም? መውረድ ትተሽ ብርድም ይመታል። አሁን እኔ እና አንቺ እንደሱ እኮ ብንመርስ ብርድ ይመታናል እኮ። በቃ ታያት እንግዲህ። አንቺ ደግሞ እንጂ እንዲህ ብለሽ ማየት እና ምን ላድርግ? እንዴት ዋልሽ? እንዴት ዋልሽ? እንዴት ነሽ? ወይ ቀኑሽ! እንዴ አያ እኔ ትገርሚኛለሽ እኮ አንቺ። እንዴ ምን ያስገርማል? እንደው ይሄን ስራ ማሰብሽ ገርሞኝ ነው። ሞሮንኩብሽ አይደል? በጣም እንጂ። እኔ የምለው እንደው ከዚህ ሁሉ ብታዩ ምን አለ? እውነትሽን ነው። ደስታ የኔ ታይፕ አይደለም። እኔ ቀኑብሽ ስንቱን የማሰልፍ ሰው መሰልኩሽ። አንቺ ታክሲ ነሽ ወይስ ሸማቾች ነሽ የምታሰልፊው? ቀልደኛ።
ይልቅ ይኸውልሽ ልጅቱን ተይና ባልሽን አግኝተሽ ብታስተካክዩ አይሻል? ከምንጩ ነው ማድረግ። መጀመሪያ እሷን መደምሰስ አለብን። መደምሰስ ስትይ እንዴት? እስቲ ግልጽ አድርጊው። እኔ ቀኑብሽ ቀላል ሰው እንዳልመስልሽ። እንዴት ማለት? በአራተኛ የዓለም ጦርነት ላይ የተዋጋን ጥይት አለቀብኝና በድንጋይ ነው 50 ወታደር የጨፈጨፍኩት። በስመ አብ ወልደ መንፈስ ቅዱስ። አንቺ እንዴት ነው የምትበጠረጪው? ያንቺስ ከፋ። ምን አልሽኝ? ወዲህ ነው እናቴ። ልጅቱ አሳዝናኝ ነው። የቷ ልጅ? ያቺ ምንደመስሻት ነዋ። ለመሆኑ ግን የልጅቱን አድራሻ አውቀሽዋል? አይ ፎቶዋን ነው ያገኘሁት። Are you blind? Yes. Seriously? ያወራሁት ገብቶ ነው? አዎ ቆንጆን አይደል ያልሽ? ሞራል ደስ ሲል ምን ነው ቆንጆ ባሎን ተጋጭኝ ነበር እንዴ? ቆንጆ ነኝ ስትል ግን ሰው እንዳይሰማ። ስትታይ እኮ ፖፖታመስ ነው የምትመስለው። አመሰግናለሁ ውበቴን በዚህ መልኩ ስለገለሽልኝ። ግን እኔ የምልሽ ይሄንን ሁሉ ውበት ይዘሽ ስትወጪ ለኛ አይን እንኳን ትንሽ አታስቢም? አይ ኖ ቆንጆ እንዳሆንኩ ብቻ ረስተሽኝ እንዳይሆን። እኔ እኮ ፖፖታመስ አላስታውስም። ለማንኛውም ስልክሽን እዚህ ላይ ጣል አድርጊያት። ሲሪየስሊ? እኔ በዚህ ነኝ ላንተ ስልኬን የምሰጠው? ይሄን አልራሱ ቆሜ ስላወራው ፈጣሪን አመስግንሽ። ማናት መንቃር እስቲ ፎቶውን አሳይኝ። ማውቃት ናት? አቤት መቼም የዘንድሮ ጉድ እኮ እንደው ጉድ እኮ ነው። ኧረ የምናውቃት ሴት እንዳትሆን ደግሞ ስልክ ላይ ነው ያለ። ስልክ ላይ ነው ያልሽው? አቤት ብልጣትሽ! ይዘሽ ይሄን ለሰው ሁሉ እየዞርሽ ታሳይ። ኧረ ስልኩን አንድ ሰው ቀምቶ እንዳይወስድብሽ። ምን ማለት ይሁን ማሰርች አርጌ ቆንጆ ነገርም እኮ ሊሆን ይችላል። ፖታይምስ ግን ማለት ሊፖፕ ይሆን እንዴ? ሊፖፕማ አይሆንም። ሊፖፕ ማለት የአይማታ ጮራ ፀሐይ ነው። ኮከቡ ቀጠን ብሎ ካናቱ ሰፋ ያለ ፖታይምስ ሰርች አርጌማ ያው ጉማሬ እኔ ዳኒ መቀሱን ጉማሬ እጭ ቆይ ደግሞ ባልሰራላት ማን ይሄን ፎቶ ይሰጠሽ? ምን ነው ታውቂያታለሽ እንዴ? አዎ አውቃታለሁ አልኩሽ እኮ። ማን እንደሰጠሽ ብቻ ንገሪኝ። ማንም ይስጠኝ ምን አገባሽ? ቀንብሽ ደሜን አታፊ ብዬሻለሁ። ነገር እንዳታመጭ። ይሄን የሰጠሽን ብቻ ንገሪኝ ብዬሻለሁ። ለምን ፈለግሽ? ታውቂያታለሽ? አውቃታለሁ አልኩሽ እኮ። ይሄን ፎቶ ማን እንደሰጠሽ ንገሪኝ። እንዴት ከእጅሽ ገባ ነው የምልሽ። ኧረ በፈጠረሽ ንገሪኝ። አይ ልጅነት፣ አይ ልጅነት፣ ልጅነቴ ልጅነቴ ማርና ወተቴ ያለ ማማ ይኸው መጣሁ። ለምን ነበር የፈለጉኝ? እንኳን መጣህ የኔ ጎበዝ፣ የኔ አንበሳ። ይኸው እናቴ ወደ ኋላ ተመልሼ እየሄድኩ ነው። ፎቶ ይናገራል። በልጅነት ፎቶ ይናገራል። እንደ ፎቶ እኮ አስታዋሽ የለም። ወደ ኋላ የነበረውን ነገር ሁሉ ይነግረኛል። በቃ ዛሬ አሁን እቺ አሁን እኔ እመስላለሁ፣ እቺ እኔ እመስላለሁ። እንዲህ ነበር። ማማ በሰላም ነው ግን የፈለጉኝ? አዎ በሰላም ነው። መብራት ወስጄ ሳላስሞላ ቀርቼ ዘግቶብኝ ነው። እንደው ካላስቸገርኩ ወስዳ አስሞልታ አምጣልኝ። አረ ምንም ችግር የለውም ማማ። ምን እያዩ ነው ግን? እኔም ይኸውልህ ፎቶዎችን እያየሁ ወጣትነቴን እያስታወስኩ ነው። እንዴ ማማ እዚህ ላይ ያሉት እርሶ ኖት? አዎ ቆንጆ ነበርኩ አይደል ዳንዬ? በጣም እንጂ። የልጆች አባት እኮ በዚህ ቁንጅና ከስንቱ ሰው ጋር ታግሎ ደጅ ጠንቶ ተታክሶ ነው ያገኘው። ዝም ብሎ አይደለም ያገኘው። ይሄ ወድሻለሁ አይ ላቭ ዩ በምናምን አረ በዛ በየት ብሎ በስንት መከራ ነው የተገኘሁት ነው የምልህ። ከነማን ጋር ነው የታገለው? በዛ ዘመን ወጣትነቴ አበሻ ብትል ፈረንጅ፣ ህንዳዊ ብትል ምን እንደው የቀረሰዋል እንደው ጠቅላላ እኮ በውበቴ ተጋሉ
ተደባድቦ ተዳምቶ ነው ያገኙት። ማማ ህንዳዊ ማርክ ያለው ነው እያሉኝ ያሉት? አዎ ስሙ ራሱ ባፌ ላይ ነው። አዎ ማን ነበር ስሙ? ሰልማን ይባላል። ሰልማን ማለት ይሄ ህንድ አክተሩ? ታዲያስ እንዴ በእኔ ምክንያት እኮ ነው ያኔ ሻሮን ጋር የተጣሉት። ለምን? እኔ ነኝ ማገባት ብሎ ነው። በቅርቡ ቻይና ሄጄ ነበር አይደል? አዎ እና እንዴ ብሩስ ሊ አግኝቶኝ እኮ እንደው በእውነት ፍሬም ቁንጅናሽ እንዳለ ነው እወድሻለሁ አለ። በቃ እንዴ አሁንም ስለው አሁንም እንደው እወድሻለሁ አይ ላቭ ዩ አለኝ። በቃ ኧረ ማማ ብሩስ ሊ ሞቶ የለ እንዴ? ዳኒ ቆይ በላላስ ቆይ ላምጣልና ካርዱን አስሞልተህ እሺ ይዘልኝ ትመጣለህ። እሺ እንድነግርሽ የሰጠሽን ሰው ንገሪ። ዳኒ ነው የሰጠኝ። ገምቼ ነበር እሱ እንደሆነ። አንቺ ይሄ እኮ የኔ የወጣትነት ፎቶ እኮ ነው። ምን? ያ ጠቋራ ከሰል እኔ ላይ ነው የቀለደው? ቆይ እሰራለታለሁ። አንቺ ላይ ብቻ እኮ አይደለም የቀለደው፣ እኔ ላይም ነው እኮ የቀለደው። ይሄን ፎቶ ይዘሽ ስትዞሪ ሰነበትሽ። ለሙሉ ለማን አሳይሽ? አንቺ ፎቶዬን ያላሳየሁትን ብትጠይቂኝ አይሻልም? እኔማ እሰራለታለሁ። እንደቀለደብኝ አይቀር። በይ በርቺ እንግዲህ እናቴ። ወይ ዳኒ ይሄ ጥቁር ድንጋይ መሰለ። ቆይ ምን ሲል አሰበው ግን በእኔ ፎቶ እንዲ እኔም አለቀው። ምን እሷ ብቻ አሁን እኮ እያዞረች እኮ እያሳየች እኮ ለሰው ሁሉ እኮ በቃ እኔ ተብያለሁ ማለት ነው። አረድሊ የእሷ ደግሞ እንጂ እያዞረ የኔም ፎቶ እንደገና መልሳ ይዘው ትምጣ። እውነትም ዙሮባታል እንዴ ቆሻሻ አምጦ ስትል እንደዚህ ምን ስትል ቆይ ይሄ አለት የመሰለ ልጅ ቆይ ሌባ አንተ ነህ እኔ ላይ የምትቀልደው? ቀኑብሽን የላኩ ስንቶቹ አለቁ። አንተ ቡችላ ምን ነው? ምን ሆነ ነው? ውሻ ነው ያባረረ? ያው በይው ምን የመሰለ መረጃ ነው ይዤልሽ የመጣሁት። ባሌን አገኘኸው እንዴ? የቀድሞ ባሌን በሚል ይስተካከል። ምን? ምንድን ነው የምትለው? ማን ነው ደስታን የቀድሞ ባሌ ያደረገው? አልሰሜን ግባ በለው አሉ ማማ። ምን ማለት ነው ደግሞ? ደስታ ባልሽ ሳይሆን ኤክስሽ ሆኗል። አንተ ሰውዬ ዛሬ በግራ ጎን ነው እንዴ የተነሳው? ይሁንልዎት ማዘር፣ ደስታ የጠበሳትን ቺክ ቢያዩት ስዕል ነው የምትመስለው። እንደኛ እኮ ከአፈር አልተሰራችም ቢያዩት። ይሄ ማን ነው አንተ ቀኑብሽን አናዳት ብሎ የላከህ? ቆይ ከምነግሮት ግን ለምን አላሳዩትም? ምንድን ነው የምታሳየኝ? የልጅቷን ፎቶ ነው። ጎሽ ገላገልከኝ። በላምጣው። እጅ በእጅ ፍቅር እንዲደረጅ ሲባል አልሰሙ? ሂሳብ በቅድሚያ ነው። ስንት ነው ክፍያው? ብዙም አይደለም ማዘር፣ 1000 ብር ብቻ። ማሚ አቤት ምንድን ነው ይሄ አለባበስ? ማሚ አማርብኝ አይደል?
በጣም እንጂ በጣም እኔ የምለው እንደው የእህትና የወንድሜ ልጆች በሙሉ አንድ ጤናማ ሰው የለም እንዴ? ምን አጠፋን ማሚ? ትሰሚያለሽ? በጸሎት እኔ ቤት እስካለሽ ድረስ ይኸውልሽ ስነ ስርዓት ያለው አለባበስ ነው መልበስ ያለብሽ። በቤቴ የደረሰ ነገር ባንቺ ሲደርስ ማየት አልፈልግም። እራቁታችሁን ምን ጉድ ነው ግን? ይሄው እስቲ አሁን ለመቀመጥ እንኳን አልተመቸሽም እንዲህ እያልሽ እኔ ተቀምጭ። አሁን ወንደ ጥግሽ ቢቀመጥ ምንድነው የሚሆነው እንዴ? ቤቲ ምን ሆነች? በቃ እኔ ሌላ ወሬ አልፈልግም። አይመለከትሽም ብዬሻለሁ። ያልኩሽን ብቻ አድርጊ። ማሚ ኢትስ 21 ሴንቸሪ። ምን ማን ነው 21? አሁን ዘንድሮ አይደል እንዴ 23ኛ ዓመትሽን ያከበርሽው? አቤት እንዴ ዘንድሮ ሴት ግን እድሜ ከምትቆጥቡ ገንዘብ ብትቆጥቡ አይሻልም? ለዚህ ደግሞ አሁን ደግሞ ለዚህ ከምታወጡ በቃ መሰብሰብ ነው አብር። ምን ያልሽ ነው ማሚ? እኔ መች ቆጠርኩኝ? ወረኛ አሁን 21 አልሽ አይደል እንዴ? አታውቅም ብለሽ ነው? እኔ እኮ ልሽ ቻይና እኮ አንድ ሳምንት ከአንድ ቀን ደርሼ መጥቻለሁ። እንዴ ማሚ እኔ እኮ ያልኩት 21ኛው ክፍለ ዘመን ነው። እባክሽ ተይው እንዴ እኔ ልፈትንሽ ብዬ ነው። ታዲያ ይሄ ጉዳይ ካንቺ አለባበስ ጋር ምን ገጠመውና? የፈለኩትን አለባበስ መልበስ መብቴ ነው። እንደዚህ ደግሞ ስለብስ ቀለል ይለኛል። ትሰሚያለሽ? የሴት ልጅ ክብሩ መከናነቡ ነው። በቃ እንዴ ምንድነው ወንድ ልጅ እንዲህ ብለሽ ሲያይሽ እንዴት ዝም ይላል ብለሽ ነው? አሁን እንዲህ ብለሽ አሁን አንድ ሰው ሌላ ነገር ቢያደርግ የሆነ ቢተናኮልሽ ይሄ ደግሞ አሁን ትንኮሳ ምናምን ልትይ ነው? ራስሽን ሰብስቢ ብዬሻለሁ። እንዴት ማሚ? አይ ዝም በይ በቃ። እንዳንቺ አይነቶች ናቸው ይኸው ከራቁት ያላነሰ አለባበስ ይለብሱና ኋላ ደግሞ ይኸው እንዲህ ሆነ ይላሉ። ለኔ ስትይ ነግሬሻለሁ። እንዲሁ ስለ መድኃኒዓለም ብለሽ ይሄን ጭንሽን ሰውነትሽን ክደኝልኝ ብዬሻለሁ። እሺ ማሚ አንቺ የሚደብርሽ ከሆነ እንደዛ አለብስም። እሺ ይቅርታ። እንደው የኔ ዘመዶች እንደው ጠቅላላ በቃ አለባበሳችሁ ራቁታችሁን ሆናችሁ ምንድነው ግን ምንድነው? የወንድሜ ልጅ የእህት ልጅ እንደው የልጅ ልጅ የሆነ ሁሉ ጠቅላላ እንዲልበሱ ተብላችኋል እንዴ? ተይ እንጂ አንዷ ስትመጣ እንደዚህ ራቁቷን መጣ ሰንብታ ትሄዳለች። ያቺኛዋ የወንድሜ ልጅ ስትመጣ እንደዚህ። በተለይ የወንድሜ ልጆችማ ጠቅላላ ከራቁት ውጭ ሌላ ነገር የላችሁም። ልበሱ የተባላችሁ ነው ትመስሉ። ስንት ልብስ አለ። ከፈለግሽ እኔ እንደዚህ አይነት ቀሚስ አለ ውስጥ አውጭና ልበሽ። አዎ አትበይ። ስማ ልጅቷን በአካል የምታመጣልኝ መሰለኝ እንዴ? 1000 ብር የምከፍለው ይኸውልዎት ልንገሮት፣ ልጅቷን በፎቶ ካልሆነ የትም አያገኟት። ብትከፍሉና ብሰጦት ይሻሎታል። እሺ በል ክፍያው ላይ ትንሽ አስተያየት አድርግልኝ። ማዘር ካልፈለጉ ይቀራል። እኔ እኮ የዚችን ልጅ ፎቶ ለማግኘት ስንት ውጣ ውረድ እንደወረድኩኝ ስንት ዳገት ቁልቁለት እንደወጣው እኔ ነኝ የማውቀው። ምን ስደት ነው እንዴ? እሺ በል ይሁን፣ በአካውንት እልክልሃለሁ። ይሄንን ፎቶ ማለት ነው በስልኬ ነው ያነሳሁት። ከፈለጉ ደግሞ እስካን አድርጌ ሰጥቶታለሁ። አደ እቺ ደግሞ ምን ትመስላለች? የሚኒሊክ ዘመን ኩባያ የመሰለች አሁን ከኔ ተሽላ ነው። ምን ነው ማዘር ቆንጆ አይደለችም እያሉኝ ነው እንዴ? እቺ ምኗ ነው ቆንጆ? አሁን ከዚች ነው ያልሻለም። እኔ የምልህ ያ ሞናሊዛን የሳላት ሰውዬ ማን ነበረ ስሙ? ሞናሊዛን የሳላት ኧረ አውቀዋለሁ። እንዴ ቶማስ ኤዲሰን አይደል እንዴ? አንተ እኮ ከእውቀት ነፃ ነህ። ይህን እንኳን አታውቅም። በል እንካ ስልክህን። ተው እንጂ ማዘር ተው፣ ሆድ ያስውሱኝ። ምንም ቢሆን እኮ እስከ 3 ተመሪያለሁ። ኦ ብዙ ሄደሃል አይደል? አንተ እኮ ከእውቀት ነፃ ነህ። ይልቅ የጀመርኩትን ልጨርስልህ። ስማኝ፣ ሞናሊዛን የሳላት ሰውዬ እሷን ስሎ ሲጨርስ ዞር ሲል እኔን አየኝ። ይኸውልህ ከዛ በኋላ እግሬ ላይ ወድቆ ነው የለመነኝ። ምን ይቅርታ ሊጠይቁት ነው? አይደለም ካልሳልኩሽ ብሎ ነው እንጂ። ከዛ በኋላ ለ30 ሰዓት እንደዚህ ቆሜ ሳልንቀሳቀስ ስሎ ነው የጨረሰኝ። ይኸውልህ የዚህን ያህል ቆንጆ ነኝ ታውቃለህ? ይገርማል። እስኪ በል ንገረኝ፣ ከኔና ከሞናሊዛ ማን ነው ቆንጆ? እርስዎ ነዎት እንጂ። የሞናሊዛ ደግሞ ምኗ ነው ቆንጆ? እቺ ገብስማ ዶሮ የመሰለች። ቆይ ታዲያው ምን አሰቡ እርሶ? ግድ የለም ፎቶዋን ካገኘው እሷን ማግኘት አያቅተኝም። ስለዚህ እኔ ስራዬን ጨርሻለሁ ማለት ነው። ማን አለህና? እሱን እኔ ስልህ ነው የምትጨርሰው። እንድታውቅ
ወይኔ ቀኑብሽ! ለአመታት የገነባሁት ትዳሬ ባሏ ወጣት ሴት ደርቦባት ተፋታች የሚለው የዚህ ሰፈር ሰው ቢሰማ ሰውም አያረገኝም በወሬ። ትዳሬን ደግሞ የማንም መንደርተኛ ከኋላ መታ ስትነጥቀኝ ቆሜ ማየት አልችልም። ልጅቷን አፈላልጌ ከባሌ እንድትርቅ ማድረግ አለብኝ። ግን ደግሞ ወደ እሷ የሚያቀርበኝ ስራ ምን አይነት ይሆን? ይህን አሁን እየሰራው ያለሁትን ስራ ሰርቼ እሷን ማግኘት አልችልም። ወደ እሷ የሚያቀርበኝን ስራ ፈልጌ ማግኘት አለብኝ። እስኪ ቆይ ምን አይነት ስራ ልጀምር? አስቢ ቀኑብሽ፣ አስቢ 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 አስቢ። ቆሻሻ አውጡ! ቆሻሻ አውጡ! ቆሻሻ አውጡ! እንዴ ቀጥምሽ! አንቺ ምን እያረግሽ ነው? እየዋኘሁ እያየሽ ትጠይቅኛለሽ እንዴ? እሱማ እያየሁ ነው። ቡና ማዞሩን ተውሾ እንዴ? ለጊዜው አዎ፣ ሌላ የስራ ዘርፍ ቀይሬያለሁ። ለምን? ደስታ ያስቀመጣት ሴት አድራሻዋ ተገኝቷል። ቆሻሻ የማውጣ መስዬ ልክ ስትመጣ ማጅራቷን መያዝ ነው። አይ ጥሩ አረግሽ እናቴ። ካበዱ አይቀር እንዳንቺ ነው። ስሚ አንቺ፣ ምንድነው እንደዚህ ራቁትሽን የምትቀመጪው? በእንዳንቺ አይነቷ ምክንያት ነው እኔ እንደዚህ የምዞረው። ምን ማለት ነው? እንደዚህ ገላችሁን እያሳያችሁ ነው ባሎቻችንን የምትቀሙት። አትሳቂ፣ ወደዛ ጥርስሽን ያርግፈው። ልጅ ምን አርጊ ነው የምትያት አንቺ? ባልሽ ለተንዘላዘለው እሷ ናት እንዴ የቀማችሽ? ተይ እንጂ የእህቴ ልጅ እኮ ናት። ወይ ተርንጎዬ፣ ይቅርታ። እኔ እኮ ያንቺ ልጅ መሆኗን አላወኩም። ማሚ በቃ እኔ ወደ ቤት ልሂድ። ልጅ መጣው እናቴ ልጅ ነይ ተቀመጫውን አራት እያት ዙረሽ እና አንቺ ትሁን በቃ እንደፈለገች ትሁን። እንዴ ማለት ምንድን ነው? ነይ ቤት ተቀመጭ። እንዴ አንቺ እንደ ወንድ እንደዚህ ዙረሽ ታያታለሽ? ተይ እንጂ እንደ ጎረምሳ ተልበስ። በቃ እኔም አሁን አትልበሽ ስላት ነበረ። እለብሳለሁ አለች። እንግዲህ ምን ታረጊ? እኔ ቤት የመጡ ደግሞ ትንሽ ወንድሜ የእህቴ ልጆች ስራቸው ራቁታቸው መውጣት ነው። አይበርዳቸውም? መብረት ትተሽ ብርድም ይመታል። አሁን እኔና አንቺ እንደሱ እኮ ብንመርስ ብርድ ይመታናል እኮ። በቃ ታያት እንግዲህ። አንቺ ደግሞ እንጂ እንዲህ ብለሽ ማየት እና ምን ላድርግ? እንዴት ዋልሽ? እንዴት ዋልሽ? እንዴት ነሽ? ወይ ቀኑብሽ! እንዴ እኔ ትገርሚኛለሽ እኮ አንቺ። እንዴ ምን ያስገርማል? እንደው ይሄን ስራ ማሰብሽ ገርሞኝ ነው። ሞሮንኩብሽ አይደል? በጣም እንጂ። እኔ የምለው እንደው ከዚህ ሁሉ ብታዩ ምን አለ? እውነትሽን ነው። ደስታ የኔ ታይፕ አይደለም። እኔ ቀኑብሽ ስንቱን የማሰልፍ ሰው መሰልኩሽ። አንቺ ታክሲ ነሽ ወይስ ሸማቾች ነሽ የምታሰልፊው? ቀልደኛ።
ይልቅ ይኸውልሽ ልጅቱን ተይና ባልሽን አግኝተሽ ብታስተካክዩ አይሻልም? ከምንጩ ነው ማድረግ። መጀመሪያ እሷን መደምሰስ አለብን። መደምሰስ ስትይ እንዴት? እስቲ ግልጽ አድርጊው። እኔ ቀንብሽ ቀላል ሰው እንዳልመስልሽ። እንዴት ማለት? በአራተኛ የዓለም ጦርነት ላይ የተዋጋን ጥይት አለቀብኝና በድንጋይ ነው 50 ወታደር የጨፈጨፍኩት። በስመ አብ ወልደ መንፈስ ቅዱስ። አንቺ እንዴት ነው የምትበጠረቂው? ያንቺስ ከፋ። ምን አልሽኝ? ወዲህ ነው እናቴ። ልጅቱ አሳዝናኝ ነው። የቷ ልጅ? ያቺ የምትደመስሻት ነዋ። ለመሆኑ ግን የልጅቱን አድራሻ አውቀሻዋል? አይ ፎቶዋን ነው ያገኘሁት። Are you right? Yes. Seriously? ያወራሁት ገብቶ ነው? አዎ ቆንጆ ነው አይደል ያልሽ? ሞራል ደስ ሲል ምን ነው ቆንጆ ባልሆን ትጋጭኝ ነበር እንዴ? ቆንጆ ነኝ ስትል ግን ሰው እንዳይሰማ። ስትታይ እኮ ፖፖታመስ ነው የምትመስለው። አመሰግናለሁ ውበቴን በዚህ መልኩ ስለገለሽልኝ። ግን እኔ የምልሽ ይሄንን ሁሉ ውበት ይዘሽ ስትወጪ ለኛ አይን እንኳን ትንሽ አታስቢም? አይ ኖ ቆንጆ እንደሆንኩ ብቻ ረስተሽኝ እንዳይሆን። እኔ እኮ ፖፖታመስ አላስታውስም። ለማንኛውም ስልክሽን እዚሽ ላይ ጣል አድርጊያት። ሲሪየስሊ? እኔ በዚህ ነኝ ላንተ ስልኬን የምሰጠው? ይሄን አልራሱ ቆሜ ስላወራው ፈጣሪን አመስግንሽ። እስቲ ፎቶውን አሳይኝ። ማውቃት ናት? አቤት መቼም የዘንድሮ ጉድ እኮ እንደው ጉድ እኮ ነው። ኧረ የምናውቃት ሴት እንዳትሆን ስልክ ላይ ነው ያለ። ስልክ ላይ ነው ያልሽው? አቤት ብልጠትሽ! ይዘሽ ይሄን ለሰው ሁሉ እየዞርሽ ታሳይ። ኧረ ስልኩን አንድ ሰው ቀምቶ እንዳይወስድብሽ። ምን ማለት ይሁን ማሰርች አርጌ ቆንጆ ነገርም እኮ ሊሆን ይችላል። ፖታይም ስግም ማለት ሊፖፕ ይሆን እንዴ? ሊፖፕማ ይሆን። ሊፖፕ ማለት የአይማታ ጮራ ፀሐይ ነው። ኮከቡ ቀጠን ብሎ ካናቱ ሰፋ ያለ ፖታይም ሰርች አርጌማ ያው ጉማሬ እኔ ዳኒ መቀሱን ጉማሬ እጭ ወይ ደግሞ ባልሰራላት። ማን ይሄን ፎቶ ይሰጠሽ? ምን ነው ታውቂያታለሽ እንዴ? አዎ አውቃታለሁ አልኩሽ እኮ። ማን እንደሰጠሽ ብቻ ንገሪኝ። ማንም ይስጠኝ፣ ምን አገባሽ? ቀንብሽ ደሜን አታፊ ብዬሻለሁ። ነገር እንዳታመጭ። ይሄን የሰጠሽን ብቻ ንገሪኝ ብዬሻለሁ። ለምን ፈለግሽ? ታውቂያታለሽ? አውቃታለሁ አልኩሽ እኮ። ይሄን ፎቶ ማን እንደሰጠሽ ንገሪኝ። እንዴት ከእጅሽ ገባ ነው የምልሽ። ኧረ በፈጠረሽ ንገሪኝ። አይ ልጅነት፣ አይ ልጅነት፣ ልጅነቴ ልጅነቴ አርማ ወተቴ ማማ ይኸው መጣሁ። ለምን ነበር የፈለጉኝ? ዳኒ እንኳን መጣህ የኔ ጎበዝ፣ የኔ አንበሳ። ይኸው እናቴ ወደ ኋላ ተመልሼ እየሄድኩ ነው። ምን እያዩ ነው? ፎቶ ይናገራል። በልጅነት ፎቶ ይናገራል። እንደ ፎቶ እኮ አስተዋሽ የለም። ወደ ኋላ የነበረውን ነገር ሁሉ ይነግረኛል። በቃ ዛሬ አሁን እቺ አሁን እኔ እመስላለሁ፣ እቺ እኔ እመስላለሁ። እንዲህ ነበር። ማማ በሰላም ነው ግን የፈለጉኝ? አዎ በሰላም ነው። መብራት ወስጄ ሳላስሞላ ቀርቼ ዘግቶብኝ ነው። እንደው ካላስቸገርኩ ወስዳ አስሞልታ አምጣልኝ። አረ ምንም ችግር የለውም ማማ። ምን እያዩ ነው ግን? እኔም አይሁል ፎቶዎችን እያየሁ ወጣትነቴን እያስታወስኩ ነው። እንዴ ማማ እዚህ ላይ ያሉት እርሶ ኖት? አዎ ቆንጆ ነበርኩ አይደል ዳንዬ? በጣም እንጂ። የልጆች አባት እኮ በዚህ ቁንጅና ከስንቱ ሰው ጋር ታግሎ ደጅ ጠንቶ ተታኩሶ ነው ያገኘ። ዝም ብሎ አይደለም ያገኘ። ይሄ ወድሻለሁ አይ ላቭ ዩ በምናምን ኧረ በዛ በየትሉ በስንት መከራ ነው የተገኘሁት ነው የምልህ። ከነማን ጋር ነው የታገለው? በዛ ዘመን ወጣትነቴ አበሻ ብትል ፈረንጅ፣ ህንዳዊ ብትል ምን እንደው የቀረሰዋል። እንደው ጠቅላላ እኮ በውበቴ ተጋሉ
ተደባድቦ ተዳምቶ ነው ያገኙት። ማማ ህንዳዊ ማረክ ያለው ነው እያሉኝ ያሉት? አዎ ስሙ ራሱ ባፌ ላይ ነው። አዎ ማን ነበር ስሙት? ሰልማን ይባላል። ሰልማን ማለት ይሄ ህንድ አክተሩ? ታዲያስ እንዴ በእኔ ምክንያት እኮ ነው ያኔ ሻሮን ጋር የተጣሉት። ለምን? እኔ ነኝ ማገባት ብሎ ነው። በቅርቡ ቻይና ሄጄ ነበር አይደል? አዎ እና እንዴ ብሩስ ሊ አግኝቶኝ እኮ እንደው በእውነት ፍሬሙ ቁንጅናሽ እንዳለ ነው እወድሻለሁ አለ። በቃ እንዴ አሁንም ስለው አሁንም እንደው እወድሻለሁ አይ ላቭ ዩ አለኝ። በቃ ኧረ ማማ ብሩስ ሊ ሞቶ የለ እንዴ? ዳኒ ቆይ በላላስ ቆይ ላምጣልና ካርዱን አስሞልተህ እሺ ይዘልኝ ትመጣለህ። እሺ እሺ እንድነግርሽ የሰጠሽን ሰው ንገሪ። ዳኒ ነው የሰጠኝ። ገምቼ ነበር እሱ እንደሆነ። አንቺ ይሄ እኮ የኔ የወጣትነት ፎቶ እኮ ነው። ምን? ያ ጠቋራ ከሰል እኔ ላይ ነው የቀለደው? ቆይ እሰራለታለሁ። አንቺ ላይ ብቻ እኮ አይደለም የቀለደው፣ እኔ ላይም ነው እኮ የቀለደው። ይሄን ፎቶ ይዘሽ ስትዞሪ ሰነበትሽ። ለሙኑ ለማን አሳየሽ? አንቺ ፎቶዬን ያላሳየሁትን ብትጠይቂኝ አይሻልም? እኔማ እሰራለታለሁ። እንደቀለደብኝ አይቀር። በይ በርቺ እንግዲህ እናት። ወይ ዳኒ ይሄ ጥቁር ድንጋይ መሰለ። ቆይ ምን ሲል አሰበው ግን በእኔ ፎቶ እንዲህ እኔም አለቀው። ምን እሷ ብቻ አሁን እኮ እያዞረች እኮ እያሳየች እኮ ለሰው ሁሉ እኮ በቃ እኔ ተብያለሁ ማለት ነው። ረድሊ የእሷ ደግሞ እንጂ እያዞረ የኔም ፎቶ እንደገና መልሳ ይዘው ትምጣ። እውነትም ዙሮባታል እንዴ ቆሻሻ አምጦ ስትል አንድ ጊዜ ምን ስትል ቆይ ይሄ አለት የመሰለ ልጅ ቆይ ሌባ አንተ ነህ ላይ የምትቀልደው? ቀምግሽን የላኩ ስንቶቹ አለቁ። አንተ ቡችላ